ለሄሮድስ ይብላ መሃለሁ እምያምትር ሪሶ ለዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ጠባቂያችን፣ እረኛችን፣ የሕይወታችን ባለቤት ዘላለማዊ ንጉሥ ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባሃል። ሁላችንም በያለንበት ቦታ ጠብቀህ እስከዚህ ሰዓት አድርሰህናልና እናመሰግንሃለን። በዚህ ጊዜ በዚህ ሰዓት የምናካሄደውን ፕሮግራም የነቢያትን የሐዋርያትን ጉባኤያቸውን እንደባረክ ባርክልን። ለመምህሮቻችንም ርቱዕ አንደበትን አድልልን። ለሁላችንም ደግሞ አስተዋይ ልቦና ስጠን። ይህን ሀገር አሜሪካን ሀገራችን ኢትዮጵያን ጠብቅልን። ለዓለሙ ሁሉ ሰላምን ስጥልን። ቤተ ክርስቲያናችንን ከጥፋት ከመከራ ከችግር ሰውርልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። ጌታ ሆይ የሐዋርያትን የነቢያትን ጉባኤያቸውን እንደባረክ ባርክልን፣ ቀድስልን። ወስብሐት ለእግዚአብሔር አሜን። አሜን። አባታችን እግዚአብሔር ይስጥልን። አድማጮቻችን በመላው ዓለም ይህንን ፕሮግራም የምትከታተሉ የዛሬው መርሐ ግብራችን ከዚህ በፊት እንዳሳለፍናቸው ጉባኤያት ሁሉ ለየት ያለ ዝግጅት ይዞላችሁ ቀርቧል። ከዚያ በፊት በየሳምንቱ በሚቀርበው በዚህ ልዩ ጉባኤያችን የሚቀጥለው ሳምንት ለየት ያለ ጉባኤ ማዘጋጀታችንን ከወዲሁ ስንገልጽላችሁ በልዩ መንፈሳዊ ኩራት ነው። እንዲሁም የሚመጣውን ታላቁን የአብይ ጾም በተመለከተ ሊቃውንተ ቤተ ክርስቲያን አባቶች፣ መምህራን ሰፊ የሆነ የወንጌል አገልግሎት አዘጋጅተው ስለሚጠብቋችሁ በተለመደው ሰዓት በመግባት የምናስተላልፈውን መንፈሳዊ ዝግጅት ተከታተሉን ዘንድ ከወዲሁ አስቀድመን መርሐ ግብራችንን እናስተዋውቃችኋለን። እንግዲህ ወደ ዛሬው መደበኛው ፕሮግራማችን ከመሸጋገራችን በፊት የመጀመሪያውን የጉባኤያችንን መክፈቻ መዝሙር ከቅዱስ ያሬድ ዜማ በረከት ተሳታፊዎች እንድንሆን መሪጌታ ክብሩ በመስመር ላይ ስለሚገኙ በእሳቸው ልዩ የቅዱስ ያሬድ ዝማሬ ወደ ቀጣዩ ፕሮግራማችን እንሸጋገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የዚህ
መንፈሳዊ ጉባኤ ተካፋይ የሆናችሁ ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። አምላካችን እግዚአብሔር በዚህ መልኩ ስላገናኘን ክብር ምስጋና ለስሙ ይሁን። እስመ ለዓለም ምሕረቱ ቆም በዛዶከ ኢታንቀልቅል ወኢትታወክ ለዓለመ ዓለም ወበእሰ ህኑጽ በመሰረተ እግዚአብሔር አልቦቱ ዘተሃጉለ ወያፍቱከ ልክሙ ለረሲያን ተዘከር ዘንተ ተግባረከ ዘገብረ ለከ እግዚአብሔር ዘማሬ መላእክትን ያሰማልን፣ መሪጌታ እግዚአብሔር ያክብርልን። እኛም በዚህ ሰዓት በመላው ዓለም የሚገኙ አድማጮቻችን የዚህን የታላቁን የኢትዮጵያዊውን ሊቅ የቅዱስ ያሬድን በረከት በዚህ አጋጣሚ እንድንሳተፍ እግዚአብሔር ስለረዳን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ከዚህ ቀጥለን የዛሬውን ልዩ መርሃ ግብራችንን
እንግዳችንን መምራችን ሊቀ ሕሩያን ቀሲስ መላኩ በማስከተል ያቀርቡልናል። አሁን ወደ እሳቸው ወስዳችኋለሁ። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አመሻችሁ። በመላው ዓለም ሆናችሁም እንደዚሁ ይህንን ፕሮግራም የምትከታተሉ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዕለት ከዚህ በፊት ባለፉት ሳምንታት እንዳስለመድነው ስለ ቤተ ክርስቲያናችን አንገብጋቢ ስለሆኑ ጉዳዮች እንወያያለን፣ እንነጋገራለን። ባለፉት ሳምንታት ሊቃውንተ ቤተ ክርስቲያን በዚህ ፕሮግራም ላይ ቀርበው ለዚህ ቤተ ክርስቲያን እድገት፣ ለቤተ ክርስቲያናችን ምእመናን ደህንነት አደጋ እየሆነ ስለመጣው ማህበር ምንነትና የቤተ ክርስቲያናችንንም ደግሞ ክብር ለመጠበቅ ምን ማድረግ እንዳለብን በተለያየ መንገድ ትምህርታዊ ገለጻ ሲሰጡ ቆይተዋል። በዛሬው ዕለትም እንደዚሁ ስለዚህ ማህበር ምንነት እንደዚሁም ደግሞ ቤተክርስቲያናችን ምን ማድረግ እንዳለባት ጥልቅ የሆነ ማብራሪያ የሚሰጡን አባት ከኛ ጋር አሉ። አባታችን አባ ኃይለ ሚካኤል በእውነት ብዙ ፕሮግራም እያሉት ያንን ሁሉ ጊዜዎትን አጣበው ከኛ ጋር ይህንን ማብራሪያ ለመስጠት ፈቃደኛ በመሆኑ በጣም እናመሰግናለን። ወደ ቃለ መጠይቁ ከመሄዳችን በፊት እንደው አጠቃላይ ራስዎን ቢያስተዋውቁን፣ ማለት ቤተክርስቲያኒቱን በምን የኃላፊነት ቦታ አገልግለዋል፣ ያሉትን የሥራ ልምድ አሁንም ደግሞ ምን እያደረጉ እንዳሉ ቢነግሩን። እግዚአብሔር ይስጥልኝ። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን በማለት ሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 11 ላይ በተናገረው አምላካዊ ቃል መሰረት የዚህን ሕገወጥ ማህበር የማውቀውን ያየሁትን የሰማሁትን በእጄ የዳሰስኩትን ባለኝ በትክክለኛ መረጃ በእውነት ያለ ሐሰት ለመናገርና ቋሚ ምስክርነት ለመስጠት እንድችል በዚህ በቤተ ክርስቲያን መርሃ ግብር ላይ ስለጋበዛችሁኝ በቅድስት ቤተ ክርስቲያንና በአድማጮች ምእመናን ስም እጅግ በጣም አድርጌ አመሰግናለሁ። በቅድሚያ የማደርገው ውይይት ከፍጹም ጥላቻ የራቀ ፍጹም የሆነውንና የተጨበጠውን ነገር እንጂ በጥላቻ ላይ ተመስርቶ እንዳልሆነ አድማጭ ሊገነዘብልኝ እጠይቃለሁ። ይህንን ቃለ መጠይቅ የምሰጠው በራሴ ሙሉ ኃላፊነት እንጂ ማንንም ወክዬ እንዳልሆነ በቅድሚያ እንዲታወቅልኝ በአክብሮት እየጠየቁ ስሜ አባ ኃይለ ሚካኤል ወልደ ተክለ ሃይማኖት እባላለሁ። ከብፁዕ አቡነ ገብርኤል ቀዳማዊ ሊቀ ጳጳስ ዘወሎ ግንቦት 12 ቀን 1970 ዓመተ ምህረት ማዕረገ ድቁና ከተቀበልኩበት ዕለት ጀምሮ እስከ አሁን ለ38 ዓመታት ከቅድስት ቤተ ክርስቲያን ውስጥ እገኛለሁ። በድቁና ዘመኔ አካባቢ በሚገኙት ገጠር አብያተ ክርስቲያናት ሳይቀሩ በሰበካ ጉባኤ ጸሐፊነት፣ በአስተባባሪነት ለብዙ ዓመታት አገልግዬ እዚያም በምንኩስና ሕይወት በገዳም ስርዓተ ምንኩስናን ፈጽሜ በምሁር ገዳመ ኢየሱስ በደብረ ሊባኖስ በሆሳዕና ከተማ በሚገኙት አብያተ ክርስቲያናት ባላባ ጸንባሮ ቅድስት ማርያም እና መድኃኔዓለም ቤተክርስቲያን፣ በምስራቅ ሐረርጌ በሐረር ከተማ በሚገኘው ደብረገነት መድኃኔዓለም ቤተክርስቲያን በስብከተ ወንጌልና በቀዳሽነት፣ በሐረር ጋራ ሙለታ ቅዱስ ጊዮርጊስ ቤተክርስቲያን በቀዳሽነትና በስብከተ ወንጌል፣ አሁንም በሐረር ጉርሱም ወረዳ በደብር አስተዳዳሪነት፣ በቀዳሽነት፣ በስብከተ ወንጌልነት አገልግሎት ስሰጥ ቆይቼ
ከዚያም በቅድስት ሥላሴ መንፈሳዊ ኮሌጅ ገብቼ ለ5 ዓመታት የሚሰጠውን የሥነ መለኮት ትምህርት በመከታተል ተመርቄ በመመረቂያ ሲደርስ ምርጫ 97 ጋዜጣ ጽፋችኋል ተብሎ ከምንመረቀው 18 ተማሪዎች 5ቱ ሲቀሩ ከተባረሩት መነኮሳት ውስጥ ብቸኛው መነኩሴ እኔ ብቻ ነበርኩኝ። ከዚያ 1 ዓመት በኮምቦልቻ ደብረገነት መድኃኔዓለም ቅድስት ማርያም ቤተክርስቲያን በአስተዳዳሪነት ብፁዕ አቡነ አትናቴዎስ ተመድቤ ያንን 1 ዓመት አገልግሎት ከሰጠው በኋላ በሚቀጥለው 98 ዓመተ ምህረት ተመርቄ ወደ አዋሳ ሀገረ ስብከት ተመድቤ ከዚያም በእነዚሁ ክፉዎች ምክንያት ወደ ጫካ ላኩት ተብዬ በዲላ ጌዲዮ ዞን የስብከተ ወንጌል ኃላፊ በመሆን ሳገለግል ቆይቼ ከዚያም በኋላ እዚያም ሁከት ሲፈጠርብኝ ከሀገረ ስብከቱ ስራ አስኪያጅ ጋር በመሆን ተመሳጥረው ብዙ ችግር ሲፈጥሩብኝ ወደ አዲስ አበባ መንበረ ፓትርያርክ ጠቅላይ ቤተ ክህነት ተዛውሬ የሰንበት ትምህርት ቤቶች ማደራጃ መምሪያ በስርዓተ ትምህርት ክፍል ኃላፊ በመሆን ተመድቤ በማገልገል ላይ እንዳለሁ ይኸው ሀሳበ ክፉ የሆነው ማህበር በዚያ አገልግሎት በሚሰጥበት ጊዜ አባ ሰረቀ ከመምሪያ ኃላፊነታቸው ይነሱልን፣ ከዚህ ከሐዋሳ የመጣው መነኩሴም ከመምሪያው ይውጣልን፣ ህጋዊ ሆነው ማህበረ ቅዱሳን ስራውን መስራት አልቻለም የሚል በዘመኑ ከነበሩት ስራ አስኪያጅ ጋር እጅና ጓንት ሆነው ቤተክርስቲያንን ይበድሉ ስለነበረ አባ ሰረቀን ማንሳት አልችልም ፓትርያርኩ ስለመደቧቸው፣ ይሄኛው ግን የክፍል ኃላፊ ነው ማንሳት ይችላል ነው ብለው በገቡት ቃል ኪዳን መሰረት አክሱም ጽዮን ሚሊኒየም በዓል አክብሬ ስመለስ ወደ ሰላሌ ሀገረ ስብከት ተመድበሃል የሚል ደብዳቤ ደረሰኝ። ከዚያም በውስጥ ስልክ ደውለው ሀገረ ስብከቱ ሳይሆን ኩዩ ወረዳ ሂዶ እንዲሰራ የሚል በስልክ ተነግሯቸው እዛ ያሉ ሰዎች ደግሞ እኔም አውቃቸው በሌላ ሰው እንዳትመጣ የተመደበልህ ክፉ መጥፎ ቦታ ስለሆነ እንዳትመጣ ፈረንዳ ወድቀህ ብትለምን ይሻላል እንጂ ወደዚህ ተመድቤያለሁ ብለህ እንዳትመጣ ተብዬ ከዚያም ፍርድ ቤት ክስ መስርቼ ክሱም አሸንፌ ወደ ስራዬ ወደ ሰንበት ትምህርት ቤት ማደራጃ ማህበር ገብቼ እንድሰራ ፍርድ ቤት ፈቅዶልኝ እያለ ከነሱ ጋር መስራት እንደማልችል ሳውቀው እግር አውጭኝ ወደ ስደት ወደዚህ ወደ ሰሜን አሜሪካ በ2008 ሚያዝያ ላይ 2008 ወደዚህ መጥቼ በዚህ በፍኖተ ጽድቅ ቅዱስ ጊዮርጊስ ለ1 ዓመት ከ3 ወር ካገለገልኩ በኋላ በስብከተ ወንጌል አገልግሎት ከዚያም ከጁን 2009 ጀምሬ አሁን እያገለገልኩ ባለሁበት በደብረ ቅዱሳን አቡነ አረጋዊና ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአስተዳዳሪነት እያገለገልኩ እገኛለሁ ማለት ነው። እግዚአብሔር ያክብርልን አባታችን። በእውነት ሰፊ የሆነ በቤተክርስቲያን ውስጥ አድገው አሁን ደግሞ በከፍተኛ ደረጃ ቤተክርስቲያኒቱን አገልግለዋል እና ለአድማጮቻችን ሰፊ የሆነ ነገር ያስጨብጡልናል ብለን እናምናለን እና የመጀመሪያው ጥያቄ ያው እንደሚያውቁት እንግዲህ ባለፉት 20ዎቹ ዓመታት ከፍተኛ አከራካሪ የሆነው ጉዳይ እንደሚያውቁት የማህበረ ቅዱሳን ጉዳይ ነው። ለመሆኑ ማህበረ ቅዱሳን ማን ነው? ምክንያቱም አንዳንድ ሰዎች ስለ ማህበሩ የተለያየ ነገር ይናገራሉ። ማህበሩ ይሄ ነው፣ ገዳማትን የሚረዳ ነው፣ እንዲሁም አልፈው ተርፈው ማህበረ ቅዱሳን ከሌለ ቤተክርስቲያን የለችም እስከ ማለት ደርሰዋል እና ማህበረ ቅዱሳን ማን ነው? እውነት ነው። በጣም ማህበረ ቅዱሳን እንግዲህ እንደው ይቅርታ አድርግልኝ ማህበረ ቅዱሳን ብሎ ስለ ክፋቱ መግለጽ የቅዱሳን ማህበር እንዲህ አይነት ክፉ ነገር ይሰራል ወይ ሊባል አይችልም፣ አያስደፍርም። ምክንያቱም ማህበረ ቅዱሳን ብሎ አሁን ማህበረ ቅዱሳን ብዬ ጠርቼ የሚሰራውን ክፉ ነገር ዘረዝር
ከስሙ ጋር አይሄድም። እንግዲህ ማህበረ ቅዱሳንን እንደኔ ከጽንሰቱ ጀምሮ አሁን እስከ መድረሱ ድረስ የሚያውቀው ሰው ያውቀዋል። የቤተ ክርስቲያን እንቅፋት፣ የቤተ ክርስቲያን ማነቆ፣ ትውልድ ገዳይ፣ ጸረ ወንጌል፣ የቤተ ክርስቲያን ሀብት ንብረት ዘራፊ ብዬ ምስክርነት ልሰጥለት ይችላለሁ። ሌላው የማያውቁት ደግሞ እንደሚሉት ነው። አንዳንድ ሊቃነ ጳጳሳትን፣ አንዳንድ የሀገረ ስብከት ስራ አስኪያጆችን፣ አንዳንድ የአድባራት አስተዳዳሪዎችን፣ የተለያዩ ቁልፍ ቦታ ላይ ያሉትን ሰዎች በተለያዩ የጥቅም መረብ ውስጥ በማማለል አንዳንዶችንም ደግሞ ነውራቸውን በማህደራቸው ሰብስበው ስለያዙ ይገልጡብናል ከሚል ጭንቀት በመነሳት የነሱን ክፋት እየሸፈኑ የቤተ ክርስቲያኗን ክብር ሉዓላዊነት ሳይጠብቁ ስለነሱ ሲከራከሩ መስማት የተለመደ ሆኗል። በጣም የሚያሳዝነው ነገር ከሊቃነ ጳጳሳት ስለ ማህበሩ ታላቅነት ሲናገሩ ቢያንስ ሲኖዶስ ሕግ አወጣልን ብለው እንኳን ያሉትን ሕግ መልሰው፣ ምክንያቱም ጳጳሳቱ ስላላወጡት ሕጉን የማያውቁት። ስለዚህ ማህበረ ቅዱሳን ማለት እንደኔ ማለት ነው። እንደኔ ቤተ ክርስቲያን ውስጥ ያለ ክፉ ጉድ ምን ብዬ ልግለጸው? የቤተ ክርስቲያን እንቅፋት፣ የአገልጋዮች ጸር፣ የእውነተኛ አባቶች እንቅፋት ነው። የማያውቀው ምዕመናን ብዙ ስም ነው የሚሰጣቸው። ምክንያቱም ምዕመናኑ የሚያዩአቸው በምስማር እንደተመታ ግድግዳ ነጭ ልብስ ለብሰው ተሰልፈው ሲያዩአቸው፣ ምዕመናኖቻችን ደግሞ ሃይማኖቱን ስለሚወድ ወጣቱ በዚህ አይነት መንገድ ላይ ተሰልፎ ማየትን ስለሚወድ ካላቸው ናፍቆት የተነሳ እውነተኛ የቤተ ክርስቲያን ልጆች ናቸው ብለው ነው የሚገልጿቸው፣ ልብሳቸውን አይተው ማለት ነው። ድርጊታቸው ግን እንደኔ ጥይት ጠመንጃ አልተኩሱም እንጂ ከግራኝ ወረራ ያልተናነሰ ድርጊት ነው በቤተ ክርስቲያኗ ላይ እየፈጸሙባት ያለው። እኔ እንደዛ ብናገር ያኛው እስላም ሆኖ ነው የመጣው፣ ይሄኛው ግን ክርስቲያን ሆነው ነው፣ ልብስ ለብሰው ነው፣ መስቀለኛ ለብሰው ነው፣ ጫማቸውን ቤተ ክርስቲያን ሲገቡ አውልቀው ነው፣ ክርስቲያን መስለው ነው የሚሰሩት። ስራ ግን ከስማቸውም ከድርጊታቸውም የተለየ ስራ ስለሚሰራ እኔ ስለማውቃቸው የማውቃቸው እስከዚህ ድረስ ነው ማለት ነው። ብዙ ተብሏል፣ በየዘመናቱ ብዙ ተብሏል። ከተባለው በጥቂቱ ነው የተባለውን ነው መድገም እንጂ እኔ የማውቀውን ነገር ነው እንደዛ ብዬ። አድማጮች አሁን ይሄንን ስል እንዴት ከግራኝ ጋር አወዳደራቸው ሊል ይችላል። ከፈለጉ እንደኔ ማለት እንዲችሉ እጄ ላይ ያለውን ዶክመንት ቢያዩ ስለነሱ ማንነት ሌላው ይቅር ወጣልን ጸደቀልን እያሉ በእጃቸው የሚወዘውዙት 10 ጊዜ ለ94 ወጣል እየተባለ የሚውለው መመሪያ እንኳን ቢያዩ በራሱ ችግሩ እዛ ላይ ነው፣ ከዛ ላይ የሚጀምረው። ስለዚህ ማህበረ ቅዱሳንን የሚለውን ነገር የሚገልጸው እስከዚህ ድረስ ነው ማለት ነው። ወደሱ እንምጣና እንደው አሁን ማህበረ ቅዱሳን እያለ ያለው እኔ በቤተ ክርስቲያኒቱ መዋቅር ስር ነኝ፣ እንዲያውም በሚጽፉት ጽሑፍ ላይ በመጽሔታቸው ላይ በሁሉም ነገር ላይ በሰንበት ትምህርት ቤቶች ማደራጃ ማህበረ ቅዱሳን ነው የሚለው። ለመሆኑ ይህ ማህበር በቤተ ክርስቲያኒቱ ስር ነው ወይ? እርስዎ በሰንበት ትምህርት ቤቶች ማደራጃ መምሪያ በኃላፊነት ደረጃ ሰርተዋልና ለዚህ ለመምሪያው ተገዥ ነው ወይ? ለቤተ ክርስቲያኒቱ ሕግ ተገዥ ነው ወይ? ይሄንን እስኪ ይግለጹልን። በእውነት ማህበረ ቅዱሳን አይደለም ለሰንበት ትምህርት ቤቶች ማደራጃ መምሪያ ይቅርና ለሲኖዶስ ሕግ አውጥቶ ሰጠኝ ለሚለው 10 ጊዜ ሲበጥስ ሲቀጥስ ቅዱስ እያለ የሚያንቆለጳጵሰው ሲኖዶስ
ለእሱ እንኳ ተገዢ አይደለም። በሰንበት ትምህርት ቤቶች ማደራጃ መምሪያ ስር ሆኜ ቅድስት ቤተ ክርስቲያንን አገለግላታለሁ በጉልበቴ፣ በእውቀቴ፣ በገንዘቤ ብሎ ነው የተጠጋው። ይሄ አጠጋጉ እንግዲህ እነዚህ አባቶች ደግሞ እዚህ ላይ የተታለሉት ነገር ምንድነው? ባሳለፉት ከዚህኛው ስርዓት በፊት በነበረው ስርዓት ወጣቶች ከቤተ ክርስቲያን ርቀው የነበረበት ዘመን ስለነበረ ወጣቶች በገዛ ፈቃዳቸው ወደ ቤተ ክርስቲያን ሲመጡ መቀበል አለብን የሚለውን ብሂል ይዘው ነው ወደ ኋላ መጥተው ቤተ ክርስቲያኗን ዘቅዝቀው እንደሚጥሏት አልተረዱም። መጻያቱን ነገር አልተረዱትም። ከዚህ አንጻር በማደራጃ መምሪያው ስር ሆኖ እንዲያገለግል ነው ሕግ ወጣለትም ያም ይሄን የተንሻፈፈው ሕግም እዚያው ነው የሚሉት ሕግ ማለት ነው። ሕጋችን እኮ ይገርማል እኮ እንደው በጃጊ ተኮ ብትለው ሕግ አትለውም እኮ አራምባና ቆንጆ ነው። እዚያ ላይ እዚያ ታች ነው ከቤተ ክርስቲያኒቱ ቃለ ዓዋዲ ከሰንበት ትምህርት ቤት ማደራጃ መመሪያ ጋራ የሚጋጭ ነው። እርስ በርሱ ይደባደባል። ይገርማል። ሶስቱ ራሱ ማን ነው ያንን ሕግ ያወጣው? ማን ነው የሰጣቸው? ሕጉን በመሰረቱ ሕጉን እነሱ ራሳቸው በሚያውቁ ሰዎች አስረቅቀው ወደ ቅዱስ ሲኖዶስ አቀረቡት። ከቅዱስ ሲኖዶስ ደግሞ ለስሙ አንድ ስድስት አባቶች እንዲያዩት ተባለ። እንኳን ይሄንን ሕግ አንብበው መፍትሄ ኢዲት ሊያደርጉ ቀርቶ ምንም ሊያደርጉ የማይችሉ ሰዎች ናቸው። ይሄንን እንትን ያደረጉ ቀረበ ተባለ፣ ተጨበጨበ፣ ተጸደቀ። እነሱ የሚፈልጉት ያንን ነበር። አሁን እኮ ችግሩ ይሄንን እንኳን የያዙትን መመሪያ መቼ ተመሩበት ነው? መቼ ተዳደሩበት? አሁንም እኮ በመምሪያው ስር ነበር። አሁን የሚለው ምንድን ነው? ማህበረ ቅዱሳን የሰንበት ትምህርት ቤቶች ማደራጃ መምሪያ እኮ ነው የሚለው። ራሱ እኮ መምሪያ ሆኖ ራሱ መምሪያም ብቻ አይደለም፣ ሀገረ ስብከትም ነው፣ ጠቅላይ ቤተ ክህነትም ነው፣ ወረዳ ቤተ ክህነትም ነው፣ አጥቢያ ቤተ ክርስቲያንም ነው። አሁን እኮ ሀገር ቤት ያለችው ቤተ ክርስቲያን ለሁለት እኮ ተከፍላለች። ኦፊሻሊ አልታወጀም እንጂ እነሱ በሚያውቁት ያውቁታል እኮ እነሱ። ስለዚህ ለሁለት እኮ ተከፍለዋል። ለሁለት የተከፈለ እኮ ነው። የማህበረ ቅዱሳን ናችሁ የምንድን ናችሁ እኮ ነው የሚባለው። የግቢ ጉባኤ ነህ፣ የውጭ ነህ፣ አንተ የማህበሩ ነህ፣ የምንድን ነው እኮ ነው የሚባለው። ይገርምሃል እኮ በዛች ቤተ ክርስቲያን እኮ እንደዛ እኮ ነው የሚባለው። ስለዚህ በማደራጃ መምሪያው ስር ቀርቶ ሚኒስትሮች ተቀምጠው፣ ሲኖዶስ አባላት ተቀምጠው፣ የመምሪያ ኃላፊዎች ተቀምጠው ወደ ሕግ ይግባ እጁ ላይ ያለውን ሕግ እንደገና ይስተካከል ችግር አለበት ተብሎ እኮ መመሪያ ተሰጥቶ በተለያየ መንገድ ያንን ድምፅ ማጽኑ ነው ያጠፉት እኮ እንዴ። ምክንያቱም መኖሪያቸው ስለሆነ ነው። አሁን እንግዲህ በዚህ ላይ ልናስተውል የሚገባል ነገር አብዛኞቹ ወጣቶች እዚያ አመራር አካል ላይ ተቀምጠው የሚጫወቱትን የሚሰሩትን ደባ አያውቁም። ከሃይማኖታቸው ፍቅር የተነሳ በዚያ በከፍተኛ ትምህርት ቤት ተቋማት ያሉ ወጣቶች እንደዛ ሆነው ሲቀበሏቸው ትክክለኛ ሃይማኖተኛ ሰዎች አገኘን ብለው ነው እነሱ መረብ ውስጥ የሚገቡላቸው። ስለዚህ ያውም ትክክለኛ የሆነ አስተምህሮ አይደለም፣ የቤተ ክርስቲያኗንም አስተምህሮ አይደለም። አባ ገሌ ቅዱስ ገሌ እንዲህ ገሌ እያሉን ቤተ ክርስቲያን እንኳን ካናናይዝ ያላደረገቻቸውን ሁሉ ቅዱሳን እንዲህ ናቸው እንጂ ክርስቶስ እንደዚህ ነው ተብሎ በፍጹም ጨርሶ ያን እንኳን የተሳሳተው ትውልድ ነው ያለው እስካሁን ያፈሩት ማለት ነው። ስለዚህ በማደራጃ መምሪያው ማስር ቢሆን በቤተ ክርስቲያኒቱ ሕግ ስር ጥላ ስር ነው። ሕጉን ተከትሎ እየሰራ ነው። አካሄዱም ከቤተ ክርስቲያኗ ሕግ ያልወጣ ነው ብለን እንላለን። አሁን እኮ እንደው በጣም ያሳዝናል። አሁን እኮ በአሁኑ ሰዓት እንደውም እኮ ከማደራጃ መምሪያው ስር ወጥቶ እኮ ለጠቅላይ ስራ አስኪያጁ ተጠሪነቱ ተብሎ ነው የተቀመጠው። እዚህ እግዚአብሔር ያሳይህ። እንግዲህ አሁን ይሄ ሲኖዶስ ይባላል። አንድን ማህበር ያውም ለቤተ ክርስቲያን እንቅፋት የሆነ የማይሰራ ሀብት ንብረቷን፣ አስራት በኩራቷን፣ ገዳማቷን፣ መምህራኗን፣ ሊቃውንቷን አስሮ ጠፍንጎ በአካፋ ሰብስቦ በማንኪያ እየሰጠ እንዲህ አድርጎ ጠፍንጎ የኋሊት ያሰራትን ቤተ ክርስቲያን ያሰራትን ማህበር በጣም የሚያሳዝን እኮ ነው።
በጣም ተጠሪነቱ ለጠቅላይ ስራ አስኪያጅ እግዚአብሔር ያሳየኝ ነው። በቤት ሀገር በየትኛው ሀገር በየትኛው አብያተ ክርስቲያናት በየትኛው ህግ ነው አንድን ማህበር ቤተክርስቲያንን እረዳለሁ ብሎ የገባ ማህበር ተጠሪነቱ ለሀገረ ስብከት እኮ ነው። ይሄ ማህበር ተመልከተው። አውራጃው እንኳን በህግ ጠብቆ የሚሄድ አውራጃ ወረዳ አጥቢያ ቤተክርስቲያን ቀጥታ ከጠቅላይ ስራ አስኪያጁ ጋር አይደለም ከሀገረ ስብከት ጋር ነው ግንኙነቱ። ቀጥታ የመምሪያ ማን ጋር አደረጉት። እዛ በጥቅም እየተሞዳሞዱ ይቅርታ እንደዚህ ስል በእውነት ስለማቅ ነው፣ በደንብ የውስጡንም ነገር ስለማውቅ ነው። እዚህ ላይ መግለጽ ባልፈልግም ብዙ ነገር እየተደረገ ነው። ህጋቸውንም ሲያጸድቁ ስንት ገንዘብ ወጪ እንዳደረጉ እናውቃለን። አልጸድቅላቸው ተብሎ ስንት ነገር ነበር እየተንከባለለ ይቅር እያሉ የቀድሞ ፓትርያርክ እንደዛ እያሉ ነበር። ግን እዛ መመሪያ ላይ እዛ ጠቅላይ ቤተ ክህነት ላይ የራሳቸው ሰው ሲቀመጥላቸው መመሪያቸውን አጸደቁ። ከዚያ በኋላ መጨፈር ጀመሩ ማለት ነው። አይደለም አሁን ስጋቱ ሲኖዶስን እየወዘወዘው አይደለም ያለው፣ ፓትርያርኩን እያንቀጠቀጠ አይደለም ያለው። አንድ መመሪያ ማደራጃ መመሪያ ቆሆነ ይመራው ጠቅላይ ስራ አስኪያጅ እኮ ነው የሚመራው። በጣም የሚያሳዝነው እኮ ይሄ ነው። ስለዚህ አይዟችሁ ብለው እዛ የተቀመጡ ሰዎች በእውነት ታሪክ ይፈርድባቸዋል። የዚህች ቤተ ክርስቲያን አምላክ ይፈርዳል። ዛሬ ማህበረ ቅዱሳንን ህግ እናስገባ ብለው ትልቁ አባት ሲናገሩ ማህበሩን ደግፈው ፓትርያርኩን እያፈለቀሉ ነው በየቦታው። ማህበረ ቅዱሳንን መንካት ቤተ ክርስቲያንን በመዶሻ ማፍረስ ነው ይሏቸዋል። ተመልከቱ። በጣም የሚያሳዝን ይሄ ደምን በሚያስለቅስ ነው በእውነት። ከነዚህ አባቶች ተብለው ከተባሉ ሰዎች ይሄንን መስማት እንዴት ያለ ውርደት ነው! እንዴት ያለ ያምናል! ለዘመናት የኖረችው እቺ ቤተ ክርስቲያን በጽዋ ማህበር ነው የኖረችው። ስንቱ ሊቃውንት ሲታረድ፣ ስንቱ መምህራን ሲያስተምርባት፣ ስንት ሊቃውንት ያፈለቀች ቤተ ክርስቲያን እኮ ናት እቺ ቤተ ክርስቲያን። ወርቃማ የሆነች ቤተ ክርስቲያን፣ ለእግዚአብሔር ቅርብ የሆነች ቤተ ክርስቲያን። እነዚህ ቤተ ክርስቲያንን ማፍረስ ነው ብለው የልብ ሰጧቸው። እንደዚህ ብለው አንዳንድ ጳጳሳት ይሄን ስለሚናገሩ ደግሞ ይቺ የተናገሯትን ደግሞ በየሚዲያው ስለሚበታትኑት ህዝቡ ደግሞ ይሄንን እያየ እነዚህማ እንደዚህ ብለውላቸው አባገለ እንደዚህ ብለውላቸው የለም እንዴ? ጳጳሱ ዘው አጠገባቸው እንደዚህ ብለውላቸው የለም እንዴ? ጳጳሳቱ እኮ ለጠንቋዮች ሳይቀር እኮ ነው ማበረታቻ የሚሰጡት እኮ። ምን ነካ አንተ? ለአስማተኞች ጠንቋዮች ሳይቀር የመስቀል ሽልማት በየአደባባዩ ህዝብ እየሰበሰቡ የሚያደርጉት ለምን? ገንዘብ ስለሚሰበስቡላቸው ነው። ስለዚህ ከዚህ ጋር የተያያዘ ስለሆነ ነው ወንድሜ። እና የአንድ አጥቢያ ቤተክርስቲያን ሰንበት ትምህርት ቤት እንኳን የሚያደርገውን አመራር አካሄድ እነሱ አይከተሉም በፍጹም። አሁን ትክክል አይደላችሁም ለሚላቸው ሰው በቃ ዱላ ነው፣ ማባረር ነው፣ ማስማረር ነው፣ ማውገዝ ነው፣ ማስወገዝ ነው። እንግዲህ በዚህ ሁኔታ ነው እንግዲህ የነሱ እንትን ያለው። እዚህ ላይ ለ2000 ዓመት በእውነት ለሀገራችን መብራት ሆና የቆየችን ቤተክርስቲያን ሐዋርያዊ ትውፊት ያላትን ቤተክርስቲያን አንድ በውጪ የተደራጀ ማህበር ወደ ቤተክርስቲያን ውስጥ ሰርጎ በመግባት የቤተክርስቲያኒቱን መዋቅር እንዲቆጣጠር እንዴት በር ሊከፈት ቻለ? እንዴት እዚህ ደረጃ ልንደርስ ቻለን? ምንድነው ምክንያቱ? እንግዲህ ቀደም ብዬ እንደነገርኩ እነዚህ ልጆች ሲጀመር እንደዚህም ሳይበዙ እንደዚህም ብዙ ነገር ሳያደርጉ መጀመሪያ አካባቢ ላይ ያው ሲጀምሩም በጤናማ አጀማመር ባይጀምሩትም የሚያውቅ ያውቀዋል። በጤናማ አጀማመር ባይጀምሩትም ለቤተ ክርስቲያን ይጠቅማሉ ከሚል ይመስለኛል እንግዲህ ይሄንን ነገር ያደረጉት። ደግሞም ነው በትክክል ከተመሩ ወጣቱ ትውልድ ነገ ያለችዋን ቤተ ክርስቲያን ዘመን ተሻግራ እንድትሄድ ማድረግ ከአባቶቹ ተቀብሎ ማድረግ የሚጠበቅበት ግዴታውም ነው ውዴታውም ነው፣ ማድረግ ስላለበት ነው። አሁን ወደዚህ ከገቡ በኋላ እነሱ ታርጌታቸው ብዙ ነው። ጌታዬ እኔ እኮ ውስጣቸው ብዙዎቹ ጋር ነበርኩኝ። የሚያደርጉት ነገር በእውነት ነው የምነግርህ፣ እንደዚህ ሚዲያ ላይ አላቀርበውም እንጂ የሚያደርጉት ነገር እኮ የተለየ አካሄድ ነው። ቤተ ክርስቲያኒቱን 100% በእነሱ እጅ ካገቧት በኋላ ከዚያ ህዝቡን
ወደ ፈለገው አቅጣጫ ለመቀየር ኮምፕት ለማድረግ አመቺ ሁኔታ ሊፈጠር የሚችለው በዚህ በቤተ ክርስቲያኑ በኩል ነው ክፍት ሆኖ ያገኙት። ለምን ክፍት ሆኖ ያገኙት ስትል ሲኖዶስ የተባለው አካል የሚያወጣውን ሕግ አያየውም። ራሱ ሕግ አውጪም ነው፣ ራሱ ሕግ አስፈጻሚም ነው፣ ራሱ ሕግ አርቃቂም ነው። ችግሩ ደግሞ ይሄ ብቻ አይደለም። ያንን ያወጣውን ሕግ ደግሞ መልሶ አይፈጽመውም። የሚገርመው ይሄ። ስለዚህ አንድ ነገር ይደረጋል። በተለያየ መንገድ ለሁለት ለሶስት ይከፈሉና ግማሹ አትንኳቸው ልጆቹን ይላል፣ ግማሹ ደግሞ የሚያጠፉትን ጥፋት አረባካችሁ አባቶችን እየዘረጠጡ ነው፣ ቤተክርስቲያኗን ወደ አላስፈላጊ ነገር እየወሰዷት ነው፣ ሊቃውንቱን በገጠር እንዲህ ያደረጉ ነው፣ አብያተ ክርስቲያን ሰንበት ትምህርት ቤቶች በየአድባራቱ በየሀገረ ስብከቱ ብጥብጥ ሁከት እየፈጠሩ ነው፣ አረባካችሁ አስተካክሏቸው፣ አትንኳቸው ይላል። ከላይ ተጣልተው ይለያያሉ። ውሳኔውን ቢወሰንም ግማሾቹ አይፈርሙም፣ ግማሾቹም ደግሞ ሐሳቡን አይቀበሉትም። በዚህ አይነት እነሱ የልብ ተሰማቸው። የተለያየ ጥቅም ለምሳሌ አሁን ይኸው ምን ያደርጋሉ? በአመት 2 ጊዜ ጠቅላይ ቤተ ክህነት ሲኖዶስ ስብሰባ ሲያደርግ ጥቅምትና ግንቦት ላይ ነጭ ይለብሳሉ። በየአመቱ አዳዲስ ልብስ ነው የሚያሰፉት። አብረው ያለበሱትን ዘንድሮ ያለብሱት ነጭ ይለብሳሉ፣ ባንዲራ ይለብሳሉ። ከላይ ከታች ብለው ጳጳሳቱን እግራቸውን እያሹ አንድ ነገር እንግዲህ አለ ማለት ነው። በዚያ ሰዓት የሚያጸድቁት ነገር አለ። ያንን ለማድረግ ያንን ይንቀሳቀሳሉ። እንደዛ ያደርጋሉ። የራሳቸውን ማታ መሶብ እየያዙ ይገባሉ። መሶብ እየያዙ በየጳጳሳቱ ቤት ይገባሉ። ሐሳቡን የተወሰነውን ውሳኔ አሽረውት ይመለሳሉ። እና እኔ በእነሱ አልፈርድም። ምክንያቱም ኃይል የሚላቸው ስለጠፋ እንጂ ምን አለው እንኳን ይሄ በክፋት ላይ የተመሰረተ አይደለም። በንጉሱና በፓትርያርኩ የተመሰረተው ሃይማኖት አበው አንድ እዚህ ግባ በማትለው ሰው አይደለም እንደ በቁራጭ ወረቀት ታሽጓል ተብሎ የተጻፈው ተጽፎ የታሸገው ያን የመሰለ ማህበር ይሄን ያደረጉት ይሄን ደባ የፈጸሙት እንደዛ እኮ ነው። ይሄ ምንድነው? አንድ ሊሆኑ ለምንድነው የሚጮኸው ህዝቡ? ለምንድነው የሚጮኸው መነኮሳቱ? ለምንድነው የገብረ አስተዳዳሪ የሚጮኸው? ለምንድነው ሰንበት ትምህርት ቤት ለሁለት የሚከፈለው? ይሄንን ብለው እኮ የሚጠይቁ አይደሉም እኮ። ዝም ብለው ይንጫጫ እናንተ ቀጥሉ እያሉ የልብ እየሰጧቸው የራሳቸውን ጥቅም እያካበቱ በዚህ አይነት ነውረኛ አካሄድ ጉልበት ሊያገኙ አቅም ሊያገኙ የቻሉት በዚህ ነው እንጂ እንግዲህ የቤተ ክርስቲያኒቱ ራስ ፓትርያርኩ ይሄ አግባብ አይደለም ሲባል ከመቃወም አግባብ ያልሆነው የቱ ነው ቢሏቸው ይሄው እናንተ የወሰናችሁት ብለው ሊነግሯቸው ይችሉ ነበር። ይሄው እናንተ የወሰናችሁት። እኔ ከማውቀው ጀምሮ አሁን እጄ ላይ ያለው ውሳኔ ሲኖዶስ ያልወሰነው ውሳኔ የማርያም ጠላት እያንዳንዱ የተወሰነው ውሳኔ ግን አንዲት ውሳኔ እዚህ ተግባር ላይ ዋለች ዘበት ነው። እስኪ ይሄ ተወስኖ በትክክል አፈጻጸም አግኝቷል የሚል ሰው ካለ እኔ ውሸታም ልባል፣ እኔ ልቀጣ። አንድ ቀን ምክንያቱም እነሱ በሚያውቁት ገብተው ቆራርጠው ከፋፍለው ነገሩን አስቀይሰው ሌላ መንገድ አስይዘው መልክ ያስይዙታል። ስለዚህ በዚህ አይነት መንገድ ነው። አንዳንድ ጳጳሳት ደግሞ ራቅ ያለ ጳጳሳት ያሉበት ሀገረ ስብከት ያላቸው እንደዚህ ብዙ በኢኮኖሚ ዝቅተኛ የሆኑትን ደግሞ እንደዚህ እናደርግላችኋለን፣ ወፍጮን ተክልላችኋለን፣ ዋና እንዲህ እናደርግላችኋለን አሉ። እነዚህ ልጆችማ ጥሩ እየሰሩ ይላል። ያ ጳጳስ ደግሞ እዛ ክፍለ ሀገሩ ስብከቱ ከተሰራለት ሌላ የሚሰራውን ነገር ከሰማይ ወርዶ ለፍቶ አስራት መኩራት ሰብስቦ አይደለም። የቤተ ክርስቲያኒቱን ገንዘብ ሰብስቦ ነው ይሄንን የሚሰጣቸው። ከሰማይ እንደወረደ አድርገው ልክ ሌላ ተአምር እንደተወረደ አድርገው ደስታ በደስታ ይፈነድቃሉ። በጣም እናሳዝን ይገባል። የቤተ ክርስቲያኒቱን ገንዘብ ነው ማለት ያመመጡ ገዳማት ሂደው ገርሉን ተርጉመው ነው የሚያመጡት። ከዛ ትንሽ ነገር ይሰጣሉ። እነሱ ደግሞ የራሳቸውን ነገር ያደርጋሉ። እስኪ አስብ በእውነት በጣም የሚገርም ነው። እዚያ ፊት ለፊታቸው ቅድስት ማርያም ቤተክርስቲያን አጠገብ የተገተረ ህንጻ መሰራቱን አይደለም የምቃወመው። ቢያንስ ያ
የቤተ ክርስቲያኒቱ አይሆንም እንዴ? ብፁዕ ቅዱስ አቡነ ቴዎፍሎስ ያሰሩት ህንጻ እኮ እስካሁን የቤተ ክርስቲያኒቱ እየተጠቀመችበት ነው። እስካሁን ድረስ የህንጻ ነገ ማን ነው የሚጠቀምበት? አሁን ምን አለው መጨረሻ ኢንኮርፖሬት እናድርግና የግላችን እናድርገው ብለው ይሄው አሁን እየወደቁ እየተነሱ ያሉት በዚህ ሁኔታ ላይ። ስለዚህ እነዚህ ሰዎች ቤተ ክርስቲያኒቱን ተገን አድርገው ጅብን ለመውጋት አህያ አስጠግቶ እንደሚባለው አባባል ሃይማኖት ካባ ለብሰው እነሱ የሚቋምጡለት ሩቅ ነገር ነው። ሩቅ ነው። የራሳቸው ፓትርያርክ፣ የራሳቸው ጳጳሳት፣ የራሳቸው ካህናት አሏቸው እኮ ከቤተ ክርስቲያኒቱ ስብከተ ወንጌል አፈናቅለው እኮ በደሞዝ ብልጫ የእነሱ ማህበረተኛ ያደርጓቸዋል። ከቴዎሎጂ የተመረቁት በጣም የሚገርም እኮ ነው። ደቀ መዛሙርቶቻቸውን ከገጠር በትነው እነሱ ጋር መጥተው የትምህርትና የስልጠና ኃላፊ አድርገው አዲስ አበባ ያስቀምጧቸዋል። ደቀ መዛሙርቶቻቸውን በትነው ከገጠሪቱ ኢትዮጵያ ማለት ነው። እንግዲህ እውነተኞች ሰዎች ከሆኑ እዚያው እንዲያስተምሩ ለምን አይዟቸውም? ስለዚህ ሊቃውንቱ አሉን ለማለት የዜማ መምህር አለን ለማለት ያቋቋም መምህር አለን ለማለት አሁን መምህራኖች የት ናቸው? ማህበረ ቅዱሳን ጉያ ነው ያሉት እና ቤተክርስቲያኒቱ አሁንም ወደ እርሱ ልመጣ ነበረ። ምክንያቱም አሁን በተለይ አዲስ የተጀመረ ነገር አለ። የቤተክርስቲያኒቱን ተቋማት የትምህርት ተቋማት በማዘጋት የራሱን ኮሌጆች ለመክፈት በማሰብ ይመስላል ኮሌጆቻችንን አሁን ማለት ቅድስት ሥላሴን፣ ሰዋስወ ብርሃንን እንደዚሁም ደግሞ ከሳቴ ብርሃን መቀሌም ያለውን እነዚህን ኮሌጆች የኑፋቄ ማምረቻዎች እስከማለት ድረስ ደርሷል እና ሌላው ቀርቶ ከዛ የሚመረቁት ገና አገልግሎት ሳይጀምሩ መናፍቃን ናቸው አትቀበሏቸው እስከማለትም ደርሷል ማህበሩ በመክሰስ ማለት ነው። እና ይህ ለምን ይሆነ ይመስሎታል? ለምንድን ነው የተማሩትን የሚጠላበት ምክንያት? ይህ ማህበር ለምንድን ነው? የተማረው ክፍል እኮ ስለ ቤተ ክርስቲያኒቱ በትክክል የሚያውቅ ነው። እነዚህ በከረባት የገቡ ሽፍቶች ናቸው። ሳድስና ግዕዝን ሳይለዩ ሰንበት እያሉ የገቡ ናቸው። እነዚያ ደግሞ የቤተ ክርስቲያኒቱን አስተምህሮ የሚያውቁ ናቸው። አሁን እነሱ ይዘውት የነበረው እነዚህ ኮሌጆች ሳይጠናከሩ ያው አንተም እንደምታውቀው ከሰዋስወ ብርሃን የነበሩት መምህራን ደቀ መዛሙርት በአዲስ አበባ ያሉትን አድባራት እያስተማሩ የተከፋፍለው በሚያስተምሩበት ሰዓት እነሱም ግብ እኛ እናስተምር እያሉ ወከባ ይፈጥሩ እንደነበረ ታውቃለህ አንተምና እነሱ መድረኩን ሁሉ የነሱ ማድረግ ነው። አሁን እኮ ቴክ ኦቨር ማድረግ እንትን ካደረጉ አሁን ምን ያደርጋሉ ማለት ነው? ኮሌጁን እንደዚህ አይነት ጥላቻ ካስጠሉ እነሱ ኮሌጅ ይከፍታሉ። አንደኛ ደረጃ ትምህርት ቤቱን ወደ ኮሌጅ ለማሳደግ ምንም ችግር የለባቸው። ምክንያቱም በዚህ ባለሙ ጥበብ የተካኑ ስለሆኑ ሁሉም ነገር ማድረግ ይችላሉ። እነ ጎርጎርዮስ ትምህርት ቤት የሚባሉትን ኮሌጅ ሊያደርጓቸው እንደውም እቅድ አላቸው ብዙ ነገር ለማድረግ እነሱ ኮሌጅ ለመክፈት። እንግዲህ ያ ማለት እነሱ ያሮጡበት ሜዳ፣ እነሱ ያላጨበጨቡበት ሰርግ፣ እነሱ ያልቀደሱበት መቅደስ፣ እነሱ ያልጮሁበት መድረክ በቃ የተወገዘ የተረከሰ በቃ በእነሱ አባባል እንደዛ ነው የሚያስቡት። ስለዚህ አንድ ነገር እኮ ይሄ ስትራቴጂክ ነው። ይህንን አደገኛ የሆነ አካሄድ ሲኖዶስ ካላስቆመ አሁን እኮ ነገ እያንዳንዱ የአድባራት አስተዳዳሪ አዲስ አበባ ላይ እኮ የማህበረ ቅዱሳን ቅጥረኛ መሆኑ አይቀሬ ነው። ይሄ ቅርብ ጊዜ የሚታይ ነገር ነው። ስለዚህ ኮሌጆቹንም ራቆታቸውን አስቀሩ፣ መምህራኖቻችንንም አስቀሩ። እየደበደቡ በዱላ የሚሉትን በዱላ አውግዙልን ብለው በመማጠን ያንን ደግሞ እነሱ ናቸው አውግዙልን ብለው ከጠየቁ ያ ሰው ተወግዟል። ባይወገዘ በዘመናት አንድ ሰው ቀርቦ ይሄ ገሌ ተወገዘ ብሎ ሲኖዶስ በውሳኔ ላይ ያጸደቀው ነገር የለም። እነሱ በህልማቸው ተወግዞ ካዩ ተወግዟል ነው የሚሉት። ያ በእነሱ ዘንድ እኔም ተወግዣለሁ። ስለዚህ የሞቱ ሰዎች ሳይቀሩ ይወገዙልን እያሉ የሚጮሁ ናቸው እነዚህ በደመነፍስ የሚንቀሳቀሱ። ስለዚህ እነዚህ ሰዎች ስትራቴጂው ምንድነው? ኮሌጁን መዘጋት ነው።
እንደውም አንድ ጊዜ አስታውሳለሁ ቅድስት ሥላሴን ምን አሉ? አንድ የእሳቸው አባት ናቸው። እኔ የቤተ ክርስቲያን አባት አላቸው። ቅድስት ሥላሴ መንፈሳዊ ኮሌጅ ተዘግቶ ባንክ ይሁን ለምን ለባንክ አናከራየውም አሉ። በጣም ይገርም ነው። ለባንክ ገና ከሳቴ ብርሃን ሳይከፈት ገና በሐሳብ ላይ እያለ ምንድነው ሲሏቸው አረ እንደው እዚህ የሚወጡ ልጆች እንደው ብዙ እንትን አይደለም እንደው እንግዲህ ይሄንን የሚያስጠሉት ይሄ ነው። መምህራኖቹ እንዲህ ናቸው፣ ደቀ መዛሙርቶቹ እንደዚህ ናቸው፣ አትቀበሏቸው፣ እኛን ተቀበሉን እኛ ብቻ። ስለዚህ እነሱ ብቻ ይሄንን የሚያደርጉት በገጠር ቤተክርስቲያን የአብነት ትምህርት ቤቶችን ከያዙ፣ ገዳማትን ከያዙ፣ ኮሌጆችን ከያዙ ምን ቀራቸው? አብያተ ክርስቲያናትን ተቆጣጠሩ ማለት እኮ ነው። መፍለቂያው አብነት ትምህርት ቤት ነው። የቅዱሳን መፍለቂያ ገዳማት ነው። ይህንን ካደረጉ ነገ አገሪቱን እንደፈለጉ አቅጣጫ ለማስኬድ ይችላሉ። ምክንያቱም የፖለቲካ ፓርቲ ሆነው ቢሰለፉ ይህንን ቻንስ ዛሬ 5 ሚሊዮን ህዝብ አለኝ ብለው ለመናገር አይበቁም ነበር። እየተበታተኑ በየፌርማታው ላይ ነበር ሲወድቁ የምናያቸው። ስለዚህ ሃይማኖት ለብሰው ልብስ ለብሰው መጡ፣ ነጠላ ተጠርዘው መጡ እና መስቀል ይዘው መጡ። ተመልከት፣ የማይቀደስበት መስቀል፣ ከምሶ የማያስብል ድቁና፣ የክብር ድቁና፣ የክብር ቅስና። እንደ ጵጵስናውም እንጃ ወደፊት ሳይሞክሩት አይቀሩም። ያው አድርጉልን የራሳችን ጳጳስ ይሾምልን ለማህበሩ ያስፈልገዋል አባት እያሉ ስለሚሄዱ ከመካከላቸው አንዱን ደግሞ 7 ዓመት ሲሞላው ጳጳስ አድርጉልን ማለታቸው ወደፊት እንደማይቀር በእርግጠኝነት መናገር ይቻላል። በዚህ አካሄድ ተቀጠሉ ማለት ነው። ከ10 ከ20 ዓመት በኋላ እግዚአብሔር እድሜ ቢሰጠን ብንቆይ ከዚህ የበለጠ ስራ ተሰርቶ ነው አሁን ካላቆማቸው። ስለዚህ ለምንድን ነው ይሄ ህዝብ ይሄ ካህናት የሚጮሁት? ለምንድን ነው አሁን ከጥላቻ ከምን ጋር ለምን እንደዚህ ጥላቻ የሚባል ነገር የለም። ትክክለኛ የሚሰሩትን ስራ እንደውም እኔ አሁን ስናገር ሌሎችም ሲናገሩ እየቀነስ ነው። ምክንያቱም አሁን የ25 ዓመት ታሪካቸውን እንናገር ቢባል እኮ አይደለም ተነግሮም አያልቅም። የተጻፈው መረጃ ብቻ አሁን እኔ አንብቤው አልጨርሰውም። አሁን አንዳንድ ጊዜ እዚህ ስመለከተው እንደ አዲስ ይሆንብኛል። አልዘልቀውም፣ አልጨርሰውም። ማአት ነገር ወደፊት ታሪክ ያወጣዋል እና አሁን በእነዚህ 25 ዓመታት አንድ የምናየው ክስተት አለ። በአዲስ አበባ ያሉትም አባቶች በግልጽ የተናገሩት ነው። ምዕመናን ከቤተ ክርስቲያን የጠፉ ምዕመናን አሉ። ያ ብቻ አይደለም። ይሄ ማህበር በከሷቸው ከቤተ ክርስቲያን የተባረሩ ሳይወዱ በግድ ወደ ሌላ ቤተ እምነቶች የተጓዙ መልሶ ደግሞ የሚከሳቸው ወደዚያ ሄዱ ብሎ እሱ ደብድቦ እሱ አባሮ ወደ ሌላ ቦታ ሄዱም ብሎ የሚከሳቸው አሉና ባለፉት 25 ዓመታት ቤተክርስቲያንን ጠበቅኩ ይበል እንጂ ከ7 እስከ 10 ሚሊዮን ምዕመኖቿን ቤተክርስቲያን አታለች እየተባለ ነው ያለውና ይሄንን በቅርበት በተለይ በሰንበት ትምህርት ቤቶች ማደራጃ መምሪያ በሚያገለግሉበት ወቅት ይሄን ጉዳይ ያውቁታልና በዚህ በማህበረ ቅዱሳን ከሳሽነት ምን ያህል ምዕመናን ናቸው ከቤተክርስቲያን የሸሹት? ምን ያህል ምዕመናን ናቸው ተገፍተው የወጡት? ምክንያቱም ይሄን የምልበት ምክንያት በአሁኑ ወቅት ሐሰተኛ ሰነድ ብዙ እያሰራጩ ይገኛሉ ማህበረ ቅዱሳን አባላት እና ይሄንን በቅርበት ስለሚያውቁት ቢያብራሩልን። አዎ በጣም የሚገርም ነው። ምዕመናንማ ወጣቶቹ ብቻ አይደሉም። የቤተ ክርስቲያኗ መምህራን አሁን ድረስ ከቀድሞ ጀምሮ አሁን ድረስ በዚህች ሰዓት ራሱ ተባረው አዲስ አበባ ላይ እየተንከራተቱ ያሉ አሁን ድረስ ከኮሌጅ ተመርቆ በእነሱ ምክንያት የፕሮቴስታንት ቸርች ከፍቶ መቀሌ ላይ አዳራሹን የሞላው አንድ ልጅ አለ። የማውቀው ራሱ ከኮሌጅ የተመረቀ በማንከሳሽነት በእነሱ ብዙ ሊቃውንት እገሌ ተብሎ የሚመረጥ ለምሳሌ አንድ ነገር ትዝ አለኝ። በ1987 ዓመተ ምህረት ሐረር ላይ የተደረገውን ድርጊት ምናልባት አንተም ጫፉን ያው አንተም እዚያው ውስጥ ስለነበርክበት ከተከሳሾቹ አንዱ ስለነበርክ ታውቀዋለህ። ዶክመንቱ በእጄ ላይ ስላለ ይሄንን አንድ ጊዜ እንደተጠቀሽልህ ባልፍ ደስ ይለኛል። በኦርቶዶክስ ተሐድሶ
ኦርቶዶክስ ተሐድሶ ፍኖተ ሕይወት ማህበረ በኩር መድኃኔዓለም ዋና ጽሕፈት ቤት አዲስ አበባ ብሎ በቁጥር ይሄን በተሐሶ ብሎ 243 436 87 ግንቦት 30 ቀን 1987 ዓመተ ምህረት የስምሪት 16 ኮንፈረንስ ብሎ የሰራው ፎርጅድ ከሐረር ከሰባቱ አብያተ ክርስቲያናት የወጡት ወጣቶች ከ7 ዓመት የፍርድ ቤት ቆይታ በኋላ የተመለሱት 320 ወጣቶች ናቸው። ስንት እንደነበሩ እዚህ ላይ እንደው አባ ለአድማጮችም ግልጽ እንዲሆን እዚህ ፎርጅድ ላይ ምንድን ነው የተገለጸው? እንዴት አድርጎ ነው ማህበረ ቅዱሳን ይሄንን ፎርጅድ የሰራው? ይገለጹልን። በጣም የሚያሳዝን እኮ ነው። ይሄ ፎርጅድ እንግዲህ በ3987 ነው። ልክ ይሄ ፎርጅድ የ12 ከተሞች ተወካዮች ከዚያ እንደገና ደግሞ 13 የሰዎች ስም ዝርዝር በሀገረ ስብከቱ የሚሰሩ አንተንም ጨምሮ ይህንን ዶክመንት ፎርጅድ አሰርተው በዚያን በ87 ዓመተ ምህረት ሐረር አካባቢ የነበሩ የማህበሩ አባላት ማለት ነው። ይህንን አሰርተው በዘመኑ ለነበሩት ጳጳስ ይህንን ዶክመንት አገኘን፣ ተሐድሶች ቤተ ክርስቲያኗን ሊገለብጡ ነው ብለው ከትልቁ ከቅድስት ሥላሴ ከሐረሪ ጥቆ ሥላሴ ከመላከ ሰላም ጴጥሮስ አዘነ ከትልቁ አንጋፋ አባት ጀምሮ እስከ ታች ዲያቆናት ድረስ ያሉትን በራሳቸው የሥራ ዝርዝር ሰጥተው ግማሹን የጋዜጣ አዟሪ፣ ግማሹን የወንጌል አገልግሎት፣ ግማሹን በገጠርና በከተማ፣ ግማሹን የቤተ ክርስቲያን ህብረት አገናኝ፣ ግማሹን በጳጳሳት ውስጥ ገብተው ሰርገው ገብተው የሚሰሩ ብለው የሀገረ ስብከቱንም ሰራተኞች ጨምሮ ይሄን ፎርጅድ ይሰሩና ለጳጳሱ ሲሰጡ ጳጳሱ ደግሞ ያሉትን የቤተ ክህነት ሰራተኞች የሀገረ ስብከቱን ማለት ነው የምስራቅ ሐረርጌን ይሰበስቡና እንዲህ አይነት ጉድ ተገኝቷል፣ ቤተ ክርስቲያናችንን ሊገለብጡ ለተሐድሶ አሳልፈው ሊሰጡ ብለው ያንን ተቀብለው እውነት መስሏቸው ሳያረጋግጡ ይህንን የሐሰት ሰነድ ይዘው እነዚያን ሁሉ ወጣቶች በሙሉ ከቤተ ክርስቲያን ግቢ እንዲወጡ ተደረጉ። እነዚያ ሁሉ በ10 ሺህ ይቆጠራሉ ነው የሚባለው። እኔ በዚያ ጊዜ አልነበርኩም፣ ግን እዚያው ከተማ ውስጥ ስለቆየሁ ከ15,000 እስከ 20,000 ነው የሚደርሱት። ቀበሌ 10 ውስጥ ቀበሌ 10 ውስጥ አገልግሎት እየሰጡ ነው የደረስኩት። በጣም በሚገርም ሁኔታ እዛ ልጆቹ ይናገሩ ነበረ። ይሄ ስላሴ ዘማሪ ነበር፣ ይሄ ደግሞ የመድኃኔዓለም ነበረ። እዚያ መንገድ ላይ የወደቁት በተለያየ ሱስ ተይዘው ግማሹ በጫት ግማሹ በተለያየ ተብለው የተበተኑት ልጆች ማለት ነው። መጽናት አቅቷቸው በዚያ ምክንያት ወጥተው ማለት ነው። ይህንን ሊቀ ጳጳሱ ይህን ተቀብለው ቃለ ጉባኤ ደግሞ ሀገረ ስብከቱ ይዞ እነዚህን ከሀገረ ስብከት ውስጥ ያሉትን ከስራ እንዲባረሩ፣ የቤተ ክርስቲያኑንም አስተዳዳሪዎች ከስራ እንዲባረሩ፣ ከደሞዝ እንዲታገዱ፣ ሌሎቹንም በሙሉ እንደዚህ ያደርጉና ውሳኔ ይወስናሉ። እነዚያም ወጣቶች ይባረራሉ። ከተባረሩ በኋላ በጣም የሚገርም ነገር ነው። ለ7 ዓመት አዳራሽ ኪራይ እየከፈሉ ለ7 ዓመት አቡነ ዜና የተባሉትን ጳጳስ ከሰው 7 ዓመት ሙሉ ተከራከሩ። በ7 ዓመት የፍርድ ቤት ሂደት ውስጥ የተሰራ ፎርጅድ ዶክመንት ፎርጅድ መሆኑ ተረጋገጠ። ፎርጅድ መሆኑ በፍርድ ቤት ፎርጅድ መሆኑ ሲረጋገጥ ልጆቹ ተሰብስበው ፎርጅድ አይደለም ተሐድሶ ተብላችሁ በግፍ የተዘጉ ሰንበት ትምህርት ቤቶች አንድነት ማህበር ተብላችሁ ከየቤተ ክርስቲያናችሁ ወጣችሁ የነበራችሁ ልጆች ሁሉ ነፃ ስለሆናችሁ ወደ ቤተ ክርስቲያናችሁ ገብታችሁ የተለመደው መንፈሳዊ አገልግሎት እንድትሰጡ የሚል ጥሪ በሀገረ ስብከቱ ሰብሳቢነት በስራ አስኪያጁ ሰብሳቢነት የሀገረ ስብከቱ በዚያ በሐረር ዙሪያ ያሉት
አብያተ ክርስቲያናት አስተዳዳሪዎችና ሊቃነ መናብርት ባሉበት ተጠርቶ ይሄ ልጆቹ ተወካዮች ባሉበት ይሄ ነገር ተነገረ። አሁን ምንድነው ፎርጅድ ስለሆነ የማያዋጣ ስለሆነ ጳጳሱ ቅሌት ውስጥ ሊገቡ ነው። ስለዚህ ጳጳሱን ለማዳን ከጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ቀሲስ በላይ መኮንን የተባሉት እዚያ ሐረር ቶሎ ድረሱ ተብሎ ከዚያ ከሀገረ ስብከቱ ሰራተኞች ጋራ ከአድባራት አስተዳዳሪዎች ጋራ ስብሰባ ተደረገ። አሁን እነዚህ ልጆች እስከ ዛሬ ድረስ 7 ዓመት ሙሉ በግፍ ነው የተባረሩት። ምንም አንድ ነገር ችግር አልተገኘባቸውም፣ በመዝሙራቸው፣ በስብከታቸው፣ በሁሉም ነገር። ስለዚህ ተሰራተባ የተባለው ፎርጅድ ስለሆነ ወደ ቤተክርስቲያናቸው እንዲገቡ ተባለ። እንዴት ይግቡ ሲባል የሁሉም አብያተ ክርስቲያናት ምዕመናን ካህናት በተገኙበት ቅድስት ሥላሴ ቤተክርስቲያን እንዲገቡ ተብሎ በቃለ ጉባኤ ተይዞ ተወሰነ። ይሄ ውሳኔ እንደተወሰነ ያንን ስራውን ያስኬዱት የነበሩ ስራ አስኪያጅ ተቀይረው ወደ አዲስ አበባ ሲሄዱ ሌላ ስራ አስኪያጅ መጣና ጊዜ ተጎተተ። ከዛ በኋላ ይሄ ነገር ተንቀሳቀሰ፣ ልጆቹ አንቀሳቀሱ። እንደዚህ ብለው ነበር የቀደሙት ስራ አስኪያጅ እዚህ ደረጃ ደርሶ ነበር ብለው ያን ቀደም ሲል የተጻፈውን ዶክመንት መረጃ አቅርበው ስራው እንቅስቃሴው እንዲቀጥል ተደረገ። ከዛ በኋላ አሁንም ይሄ ምክትል ስራ አስኪያጅ እንደገና በድጋሚ መጥቶ ይሄ ሐሰት ሰነድ ነው፣ እነዚህ ልጆች በግፍ ነው የተባረሩት፣ ስለዚህ ምንም አይነት እንከን ስለሌላቸው ተመልሰው ወደ ቅድስት ቤተክርስቲያናቸው ህዝቡ እንዳውም ይቅርታ እንዲጠይቃቸው ምንድነው የተደረገው? የልጆቹ ቤተሰቦች ልጆቻቸው መናፍቃን ሆነዋልና ከእድራችን ውጡ ተብለው እድር አጥተዋል፣ ማህበራዊ ህይወታቸው ጉስቁሏል፣ የልጆቹ ቤተሰቦች ማለት ነው። እነዚያን ሁሉ ይቅርታ እንድንጠይቃቸው በአደባባይ ተብሎ ልጆቹም ያላቸውን ዶክመንታቸውን ንብረታቸውን ለቤተ ክርስቲያን ለቅድስት ኪዳነ ምሕረት አዛግረ ስብከት ውስጥ ላለችው መንበረ ጵጵስና ገቢ እንዲያደርጉ ተወሰነ። ይሄ ዝርዝሩ ሁኔታውን ብዙ ነው፣ ዶክመንቱ ነው ልክላለሁኝ። ይሄ ተብሎ ተወሰነ። ልጆቹ እንዲገቡ ተደረገ። እንዲገቡ ሲደረግ ምን ተደረገ? አባታችንን እኛ እንኳን እውነት ወጣልን፣ እንኳን እውነት ወጣ፣ የአባታችን መስቀል ናፍቆናል፣ እነዚህ ተበዳዮች ክሱን ለመዝጋት ሙሉ ፈቃደኛ ነን፣ አባታችን ተላልፈው እንዲሰጡብን አንፈልግም፣ እንኳን እውነት ወጣልን አሉ። ምክንያቱም ጳጳሱ እስር ቤት ሊገቡ ነበር ማለት ነው። በፎርጅዱ ሊፈረድባቸው ሊፈረድባቸው እኮ ነው ተፈረደባቸው እኮ ምክንያቱም እዛ በተደረገው ብዙ ደም ፈሷል፣ ብዙ ሰዎች ብዙ ነገር ሆነዋል። እንግዲህ ሐረር ላይ ያጠባሳ ጊዜ የሚረሳ አይደለም ለሐረር ክርስቲያኖች። እዚህ ላይ አባ የሚያሳዝነው ግን ማህበረ ቅዱሳን ጳጳሱ በፍርድ ቤት ተፈርዶባቸው እስር ቤት ሊገቡበት የነበረውን ማስረጃ ማህበረ ቅዱሳን ራሱ ያዘጋጀውን ፎርጅድ አሁንም እንደ እውነተኛ ሰነድ እያደረገ ሲያቀርበው ይታያል። አስተውለውት ከሆነ ያ ለምንድን ነው? ገርሞኛል እኮ እኔም እኮ ጅራፍ ራሱ ጩሆ ራሱ ገርፎ ራሱ ይጮሃል እኮ ነው። አሁን እኮ ይሄንን ዶክመንት እነሱ ሚዲያ ላይ እንደዚህ ለፈልፋሉ እንጂ አሁን እኔ እንደዚህ ሳወራ አባ የታለ አሁን ያወራው የታለ ቢሉኝ ይሄው ብዬ ሰጣቸዋለሁ። የኛ ህዝብ እኮ ችግሩ ደግሞ አንዱ ምንድነው የነገሩትን ብቻ ነው፣ መረጃው የታለ ነው። በእጁ እየወዘወዘ ነው የሚያሳያቸው። እሷም ጣላንበው ብሎ የሚጠይቅ የለም። እንደዚህ አይነት ሞራል ያለው ሰውም የለም። ምክንያቱም በመድረክ ላይ የቆመ ሁሉ እውነተኛ አድርገን ስለምንወስደው ነው። እንዳውም ምንድነው የሚለው መሰለህ የመጨረሻው በግል ተበዳዮች አማካኝነት ከብፁዕ አቡነ ዜና ማርቆስ ላይ ተመስርቶ የነበረው ክስ በተበዳዮቹ ሙሉ ፈቃደኝነት እንዲዘጋ ሲወሰኑ የክሱ መዝጊያ አቤቱታቸው ደግሞ በነገው ዕለት በአስቸኳይ ታኅሳስ 10 ቀን ለፍርድ ቤቱ ለሐረሪ ክልል በ94 ዓመተ ምህረት ለሐረሪ ህዝብ ብሔራዊ ክልል መንግስት የመጀመሪያ ደረጃ ፍርድ ቤት ለማቅረብ ተስማምተዋል። በመጨረሻም ከብፁዕ አቡነ ዜና ማርቆስ ጋር የግል ተበዳዮች የነበሩት ወጣቶች በግንባር ተገናኝተው በአባትና በልጅ መንፈስ ልቅሶ በተሞላበት ይቅር ለእግዚአብሔር በመባባል እርቀ ሰላም ወርዶ ጉባኤው በጸሎት ተዘግቷል የሚለው
ይሄ ነው። ስለዚህ ልጆቹ በዚያው በተባለው ቀን ለሐረሪ ክልል በ1494 ዓመተ ምህረት ስማቸው 7 ተወካዮች ሆነው በብፁዕ አቡነ ዜና ማርቆስ ላይ በአቃቤ ሕግ በኩል ክስ መመስረቱ ይታወሳል። ነገር ግን እኛ ስማችን ከዚህ በላይ የተዘረዘረው የግል ተበዳዮችና በተከሳሹ መካከል እርቀ ሰላም ወደን አድርገናል። ስለተፈጠረብን ክሳችን በወንጀለኛ መቅጫ ሕግ ቁጥር 221 መሰረት ያነሳንላቸው ስለሆነ የተውንላቸው ስለሆነ ክቡር ፍርድ ቤቱ ይሄንን አውቆ በነጻ እንዲያሰናብታቸው ነው። ይሄን እጅ ላይ ያለው የተፈረመበት ደብዳቤ አለ። ስለዚህ አሁን ራሱ ፎርጅር ሰርቶ እዚህ ላይ አሁን ባለፈው አንድ ልጅ ያሳይቶኝ እዚህ ፌስቡክ ላይ ያንተን ስም በቀይ ቀለም ከቦ ፓስተር ምናምን የሚለው እነሱ የፈረሱ ነው። አሁን ለልጅ ብያታየሁ እሱን ነበር ላነሳሎት የነበረው ማለት ዳንኤል ክብረት በዚያ ቪዲዮ በለቀቀው መሰረት አሁን ብዙዎቹ ያንን ፎርጅድ ይዘው ልክ እኔ ፓስተር ሆኜ ፕሮቴስታንት ቤተክርስቲያን ውስጥ እንዳገለገልኩ አድርገው ይናገራሉ። ነገር ግን ፍርድ ቤቱም ሌሎችም ያ የሐሰት ሰነድ እንደሆነ ተናግረዋል። ግን እዚህ ላይ አባ እንግዲህ ይሄ እውነት የወጣው ከ7 ዓመት በኋላ ነው። በዚህ 7 ዓመት ውስጥ በስጋ ሞት የተለዩ ሰዎች አሉ። ግን ከሁሉ የሚያሳዝነው ይሄንን ሐሰት ይዘው ከቤተ ክርስቲያን በግፍ በመባረራቸው ምክንያት አምርረው ከቤተ ክርስቲያኒቱ ለራቁት ሰዎች ይህ ማህበር ተጠያቂ ሲሆን አንድ የቤተ ክርስቲያን አባት እንዴት የሐሰት ሰነድ ሰጣችሁ ህዝባችንን ልጆቻችንን ከቤተ ክርስቲያን እንዲባረሩ አስደረጋችሁ ብለው ይህንን ማህበር ተጠያቂ ለምንድን ነው ያልተደረገው? በምን ምክንያት ነው ያልተደረገው? እንዳልኩ ደጋግሜ ያው የጥቅም ጉዳይ ነው እኮ ይታወቃል እኮ። አሁን በእውነት ይሄ የሚባለው ማህበር እንደው ስለሚከፈኝ ነው ይቅርታ አድርግልኝ። ይሄ የሚባለው ማህበር ይሄ ሁከት ማህበር ርኩሳን እንደው ያንሰዋል በጣም በጳጳሳቱ ሲሞካሽ ስንሰማው እንዴት እንደሚያቅለሸልሸን እንዴት እንደሚያደርገን እኛም ቁጣሮቹን እዛታች አለ ነው እንዴት እንደሚያደርገን ምንድነው እኮ አሁን እኮ ሰው እኮ ሲኖር ነው እውነት ነው። እንግዲህ ሰው ማለት ስብዕናው ተክለ ቁመናውን አይደለም። ሰው ማለት ለእውነት የሚቆም ነው። ክፉን ክፉ እውነቱን እውነት ትክክለኛውን ትክክል ነው ሐሰተኛውን ሐሰተኛ ነው ማለት ነው የጽድቅ መንገድ እኮ። ይሄን የሚል ሰው ስለጠፋ እኮ ነው። አንድ ነገር ይጀመራል፣ እነሱ በሙስና ይዘጉታል። በዘመኑ አጠራር በሙስና ይዘጉታል። በጣም ደፋሮች ናቸው፣ በጣም ጨካኞች ናቸው። ገንዘብ ሲሰጡ እኮ ምንም ለነገር አይሉ፣ ምክንያቱም አልደከሙበትም። እንደዛ አድርገው ያዘጉታል። ይሄንን እንኳን ፍርድ ቤት በብዙ ነገር ነበረ ላለመረታት የሞከሩት። የሚበገራቸው ሰው ግን አላገኘም። እኔ በጣም የሚያሳዝነኝ ምን አሉ አቡነ ዜና ነፍሳቸውን ይማር አሳሳቱኝ። እዚህ ላይ 2 አቡነ ዜና ስላሉ ለአንዳንድ ሰዎች ማለት አሜሪካ በስደት ያሉትን አባት ማለት እንዳልሆነ ቢነገር በጣም በትክክል አቡነ ዜና ማርቆስ እዚህ ባሉት በትልቁ አባ ዜና ማርቆስ ሌላ አባ ዜና ማርቆስ ተብለው የተሾሙ ሐረር የነበሩ ከዛ ደግሞ ተቀይረው ከአምቦ ተቀይረው እንደገና ደግሞ ማይጨው ሄደው በጣም ይገርማል። ከማይጨው ከአምቦ በፍርድ ቤት ቀጠሮ ይመላለሱ ነበር እሳቸው በዚሁ ምክንያቱም ያ ችግር ስለተፈጠረ ሰውም እስከ መሞት ደረጃ ስለደረሰ ጳጳሱ ከዛ ቦታ ላይ መስራት ስላልቻሉ አነሷቸው። ከዚያ ተነሱ። ለቀጠሮ 7 ዓመት እየመጡ ፍርድ ቤት ይቀርቡ ነበር። እንደውም በዝግ ችሎት እንኳን ይታይላቸው ሲባል አይቻልም፣ በፊት ለፊት ነው እየተባለ የሐረሪ ክልል መንግስት በፊት ለፊት ነበር የሚታየው። በጣም ግን መጨረሻ ምንድነው ያሉት? ተሳስተው አሳሳቱኝ፣ አሁን ግን እዚህ የሉም፣ እኔ ብቻ ቀረሁ። ይሄንን ድርጊት የፈጸሙት እኮ በዘመኑ ነበሩ፣ ግን ፍርዱ ሲሰጥ የሉም፣ ተቀይረው በስራ ምክንያት በምን ምክንያት የሉም፣ እዛ ሀገር ተቀራን አልነበረም። እንደዛ አልቅሰው ሂደው እንዴት ሆነው ወደ እግዚአብሔር እንደሄዱ በቅርብ የሚያውቀው እዚህ ላይ መናገር አልችልም። አልቅሰው ነው
ልጆቻቸውን አልቅሰው የተቀበሏቸው። እዚህ ላይ አንድ ነገር ይሄ ነገር እጅግ አስፈላጊ የሚሆንበት ምክንያት አሁንም ብዙ የሐሰት ሰነዶች እየተዘጋጁ እነከሌ መናፍቃን ናቸው፣ እነከሌ ተሐድሶች ናቸው፣ እንዲህ ናቸው እያሉ በመክሰስ የቤተ ክርስቲያኒቷን ልጆች የመግፋት ነገር ስላለ ህዝበ ክርስቲያኑ በደንብ እንደው እንዲሰማውና እንዲጨብጠው ማድረግም ስላለብን ነውና እንደዚህ አይነት ወሬዎች ሲወሩ ከህዝበ ክርስቲያኑ የሚጠበቀው ምንድነው ነው የሚሉት? ምንድነው ማድረግ ያለብን? ለምሳሌ እከሌ መናፍቅ ነው ሲባል ምንድነው ማድረግ ያለብን? እንግዲህ የህዝባችን ድክመት ምንድነው? የህዝባችንን ያው ህዝብን መውቀስ ተገቢ ባይሆንም የህዝባችን ድክመት ምንድነው? በመድረክ ላይ ቆሞ የተናገረው ሰው እውነተኛ ነው። ምክንያቱም እነሱ የሚለኩት በራሳቸው ነው። ምክንያቱም እዛ ታቦተ ህጉ ፊት ቆሞ አትሮኑሱ ስር ቆሞ ሰው ይዋሻል ብሎ አይገምትም ማንኛውም የኢትዮጵያ ኦርቶዶክስ አማኝ። ይህን በፈሪሃ እግዚአብሔር ውስጥ ስላሉ ወንጌሉን አይያውቁት፣ ቁጥር ምዕራፍ አይጥቀሱ እንጂ በአባቶቻቸው ስር ይዘውት የመጡት ፈሪሃ እግዚአብሔር በውስጣቸው የታመቀ ነው። ስለዚህ መድረክ ላይ የቆመው ሁሉ መምህር ነው ለምእመኑ። መድረክ ላይ ቆሞ የተነገረው ነገር ሁሉ እውነት ነው። ይሄ ስላለ ህዝባችን ይሄንን እውነት እኔ ቁሜ ስለ አንድ ነገር ስናገር ይሄ እውነት ነው ወይ የታገኘው ብሎ የመጠየቅ ሞራል ሊኖረው ይገባል። ይሄ ማለት አባቶችን መድፈር አይደለም። ይሄ ማለት መተላለፍ አይደለም። ይሄ ማለት ድፍረትም አይደለም፣ የድፍረት ኃጢአትም አይደለም። የድፍረት ኃጢአት አድርገው ይቆጥሩታል። ስለዚህ ለምን ሊቀ ጳጳስ አይሆንም? ለምን ሊቀ ጳጳስ አይሆንም? እገሌ ተወግዟል። አሁን እኮ ማህበረ ርኩሳን ተወግዟል ያለው ተወግዟል። ምክንያቱም ሲኖዶስ የሚባለውም አካል ተሰብስቦ እንግዲህ ለማውገዝ እምነት ክህደት ይጠይቃል፣ ያስፈልጋል እኮ ምስክርነት ይጠይቃል፣ ያስፈልጋል። ፍርድ ቤት እኮ የሶስት የህግ ምስክሮች ግራና ቀኝ አቅርቦ ከተመሰከረበት በኋላ ነው እምነት ክህደቱን ተጠይቆ መጀመሪያ ማለት ነው። እምነት ክህደቱን ይጠየቃል። እምነት ክህደቱን ከተጠየቀ በኋላ ደግሞ ምስክር ይቀርብበታል። ያ ምስክር ቀርቦ አስፈላጊው የህግ እርምት ይወሰድበታል። አሁን እኮ እኛ ሲኖዶስ የሚባለው ውስጥ እነማን ናቸው ተወገዙ ስትል እንኳን የሞቱትን እንኳን ማምጣት ባይቻል ያልሞቱትን እንኳን አውጥተው ምን አስተማሩ? እንደው ሌላ ይቅር አቅርበው እንኳን መጠየቅ ሞራል ባይኖራቸው ምንድነው ያስተማረው ትምህርት? የክህደቱ ምንጭ ምንድነው? መንስኤው ምንድነው ሲባል የለም ብቻ ምንድነው ማህበረ ርኩሳንን የተቃወመ። አሁን የተቃወመ ሲባል አግባብ አይደለም ስራችሁ ያለ ማለት ነው። አሁን እኔ የተቃወምኩ አይደለም፣ ስራችሁ ትክክል አይደለም ነው። ይሄ ትክክል አይደለም ነው። ይሄንን የሚላቸው ሁሉ በእነሱ ዘንድ ውጉዝ ነው፣ በቃ ተወግዟል። አሁን እኮ ህዝባችን ይቅርታ አድርግልኝ ታድሶ የሚለውን ነገር እኮ መናፍቅ አድርገው ነው እኮ አሁን ይሄንን እኮ መጠቀሚያ ያደረጉት። ልክ አርዮስ እንደተባለው ስም፣ ልክ ይሁዳ እንደተባለው ስም የማስፈራሪያ ስም አድርገው ነው እየተጠቀሙበት ያለው። አሁን አንደኛ እንባለውን ስለዚህ ነገር ገልጸን ማስተማር አልቻልንም፣ እየተሸማቀቅን ነው ያለነው ብዙዎቻችን ማለት ነው። ታድሶ ማለት ምንድነው የሚለውን ነገር በቃ እንደ አውሬ ስለሳሉት እነሱ ገፍተው ባባረሯቸው መነኮሳት ምክንያት ይሄ ስም ወጣ። ልክ አርዮስ የሚለውን ትርጉሙን እንደለቀቀው ሁሉ ማለት በግብሩ ክፋቱ እንደተገለጠ አርዮስ ማለት ፀሐይ ነው። ይሄ መልካም የሆነ ፀሐይ የሚል ትርጉም ያለውን ስም በክህደቱ የቤተ ክርስቲያን አባቶች ተሰብስበው የሚተገቢውን ነገር ነው የሰጡት። አወገዙት እንጂ አልደበደቡትም፣ ይታሰር አላሉም፣ ጢሙን አልነጩትም፣ በቀጥታ ነው ያሰናበቱት፣ ተለዩት በቃ። ስለዚህ እነዚህ ሰዎች አሁን እኮ እንደዚህ እያደረጉ ካልሄዱ መኖር አይችሉም። ስለዚህ ልንገርህ እኔ ላይ የሰሩትን ፎርጅት በኪንኮስ በፌዴክስ ተልኮ ከኢትዮጵያ ተልኳል። እዚህ ኮምቦልቻ ላይ የላኩት ፎርጅት ራሳቸው ሰርተው በራሳቸው የሚደንቅ ነገር እኮ ነው። የራሳቸውን የኮሌጅ ተማሪ አስፈርመው እዚህ ሰሜን አሜሪካ ልከው የማህበረ ርኩሳን አባላት ባሉበት
በትነውታል። እኔም አንድ ቤተክርስቲያን ሂጅ አገኘሁት እና ምንድነው ይሄን ሁሉ ሰው ለመግደል ይሄን ሁሉ ሰው ለማዳን ሰው ይወጣል እንጂ ሰውን ለማጥፋት ያውም ባልሰራው ስህተት ያውም ባልተሰራ ጥፋት እኔ መናፍቅ ለመሆን ማን ከለከለኝ? ማህበረ ቅዱሳን ነው እንደፈራው ነው። ማንን እፈራለሁ? ወደ ምንኩስና ህይወት የመጣው ራሴ በፈቃደኝነት ኦርቶዶክስ ተዋሕዶ እምነት ተከታይ የሆንኩት በራሴ ፈቃደኝነት ነው እኮ። አሁንም ማን ይከለክለኛል? የፈለኩትን ቢሆን እነሱን ፈርቼ አይደለም፣ ግን እማምነውን አምላኬ ስለማምን እነሱንም ፈርቼ አልሄድኩም። ይገሉኛልም እያልፈራሁም እስካሁን ድረስ ይሄ እውነትን እየተናገርኩ ነው ያለሁት። እና አሁን እኔ አጠቃላይ እጥር አድርጌ ስነግርህ የሰው መጥፋት ነው። ኢትዮጵያ ያለችው ቤተክርስቲያን ለሁለት አልተሰነጠቀችም የሚለኝ ሰው ማን ነው? እስኪ ይንጣና እስኪ ፊት ለፊት ያናግረኝ። ለሁለት ተሰንጥቃለች። የማንና የማን? በሲኖዶስ የምትመራና በማህበረ ቅዱሳን የምትመራ ቤተክርስቲያን ናት ያለች። እንዳው ሲኖዶስን አልፎ ሲሆን ምክንያቱም ሰባኪያነ ወንጌል የማህበረ ቅዱሳን ሰባኪያነ ወንጌል የማህበረ ቅዱሳን ካህናት የማህበረ ቅዱሳን ጳጳሳት አሉ በግል ማለት ነው። በትክክል ቤተክርስቲያንን በመዶሻ ማፍረስ ነው አሉላቸው እኮ በእውነት እስኪ በጣም እንደው ይሄንን ቃል ራሴ ሲደግመው እየወረደ ነው ሰውነቴ። በጣም የሚያስነውር ነገር ነው። የራሳቸው ካህናት አላቸው፣ የራሳቸው ጳጳሳትም አሏቸው። ነግሬሃለሁ። በተለያየ መንገድ ነው አንድ ነገር ከፈለጉ ያንን ነገር ያወጡታል። የሚያውቁትን ነገር ያውቁታል። እነሱ የተወለድንበት ሀገር ድረስ እኮ ሄደው ነው ስለኛ ባክግራውንድ የሚጠይቁት። ይገርምሃል። የተወለዱበት ሀገር ድረስ እየሄዱ ምንድናቸው? ማን ይባላሉ? በልጅነት መጠሪያ ስማቸው ሁሉ ሳይቀር ነው ሄደው እዛ ኢንተርቪው አድርገው የሚመጡት። ይገርምሃል። ይሄ ሁሉ ድካም ግን በክርስቶስ ደም የዳነውን ክርስቶስ የሞተለትን ሰው እነሱ እንዲህ ሌትና ቀን እንቅልፍ አጥተው የሚሰሩት ክርስቲያኖችን ለማባረር ነው። እዚህ ላይ አሁን ወደዚህ ወዳለንበት ወደ ሀገር አሜሪካ እንምጣና በአባቶች የማይመራ አባቶችም የማያውቁት ቤተክርስቲያንም የማታውቀው የራሱ የዚህ ማህበረ ቅዱሳን ተብሎ የሚጠራው ርኩስ ማህበር የራሱ የሆኑ አብያተ ክርስቲያናትን እያቋቋመ ነው እና በዚህ ላይ ምንድነው እቅዱ ብለው ያስባሉ? የዚህ ማህበር እዚህ አሜሪካ ላይ ለምንድነው እንዲህ የሚያደርገው? አሁን ይሄ ቀደም ሲልም በዚህ በሀገር አሜሪካ ያው ቢዝነስ ተኮር ገንዘብ ተኮር እንግዲህ ከዚህ ያለው ገንዘብ ወደዛ ሲሄድ ሞቅ ያለ ሸሬታ ስላለው እና ከቁጥጥርም ውጭ ከራዳር ውጭም በመሆኑ ይሄንን ነገር እዚህ አሁን ደግሞ በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ። ምን እዛ ያለውን ያልተቆጣጠረ ሲኖዶስ እዚህ ሀገር አሜሪካ መጥቶ እንዴት ይቆጣጠራቸዋል? አሁን ብዙ ነገር እዚህ ክፍተት ስላለ እዚህ ያለውን ክፍተት ተጠቅመው የራሳቸውን ነገር ነው ሊያደርጉ የሚፈልጉት። በጣም ይገርምሃል። አሁን እዚያ ዳላስ ቅዱስ ሚካኤል ቤተክርስቲያን የነበረውን ዶክመንት ሰጥተውኝ አሁን እዚህ ድረስ ሳየው ምን ያህል ገንዘብ በጣም ይገርማል። 15,000 20,000 7,000 10,000 12,000 ብር እኮ ነው የሚሄደው በአንድ ወረቀት በአንድ ቼክ ተወጥቶ የሚሄደው። እዚህ ከባንክ ኦፍ አሜሪካ ወጪ የተደረገው ገንዘብ እዚህ ኮሌክት አድርጌ ይዤዋለሁ። ይገርማል። ለማህበሩ የሚላከው ማለት ነው። ለማህበሩ የሚላከው ለማን ነው የሚባለው? ለገዳማት። ለማን ነው የሚባለው? ለፈረሱ አብያተ ክርስቲያናት። ለማን ነው የሚባለው? ገጠር ያሉ አባቶች ቤተ ክህነት ደመወዝ ስለማይሰጣቸው እኛንን የምንወስድላቸው ተማሪዎቻቸውን እየበተኑ ለልመና ተሰማርተዋል። እንዲህ እያሉ ነው ፕሮጀክቱን የሚቀርጹት። እዚህ ያሉት ደግሞ እያዘኑ ገንዘባቸውን ያፈሳሉ። እንደዚህ እያደረጉ እዛ ያለውንም እዚህ ያለውንም እንዳያደርጋሉ። ምክንያቱም እዚህ ያለው ሲያቃጥል በማንኪያ ሲቀዘቅዝ በእጅ ነው። ሲፈልጉ አብያተ ክርስቲያናት አሉበት ሂደው የሰበካ ጉባኤም ክፍያ ከፍለው የራሳቸው ቴክኦቨር ለማድረግ እስከሚመጣባቸው ድረስ ልክ እንደ ዳላስ እንደ ቦስተን ሚካኤል ማለት ነው። እንደዛ ይበጠብጡና
ምን ይወጣሉ? ጸሐፊነት ምኑን ይዙና የራሳቸውን ነገር ለማድረግ ብቻ ምንድነው ቤተክርስቲያኒቱ ምንም ትሁን ምንም እነሱ ተገና አድርገው ገንዘብ ይሰብስቡባት እንጂ ነገ የፈለገችውን ነገር ብትሆን ይሄ ምንም ለነሱ ከቁጥር የሚገባ ነገር አይደለም። ስለዚህ አሁን በዚህ አገር ያሉት አባቶችም ሆነ ካህናት ብዙዎቹ የነሱን ግብር የነሱን ማንነት ያውቃል። የነሱን ማንነት ያውቃል። ስለዚህ እዚህ ያሉት መጠጊያ ሲያሳጡ ከኢትዮጵያውም አሁን ውጭ ሆኑ አሁን በራሳቸው ምክንያቱም በእነሱ ዘንድ እኮ ደጋፊ ከሆን መነኩሴ ጳጳስ ነው ለነሱ። አሁን እኔ እነሱን በደግፍ በእነሱ ዘንድ ጳጳስ በቃ ብፁዕ አባታችን ተብዬ መጠራት ምንም ችግር የለም። በእነሱ ዘንድ አባታችን እርስዎ እኮ ከጳጳስ ይበልጣሉ ነው የሚሉት። ልቤን በውዳሴ ከንቱ ሲያሰፉት እንደዚህ ነው። እንደዚህ የሚሏቸው ደግሞ የሚያሽሙነሙኗቸው ሌትና ቀን የልጆቹ ነገር የሚያሳስባቸው ሌትና ቀን ስለ ልጆቹ የሚጨነቁ ሰዎች አሉ እንደዛ። ስለዚህ ምንድነው በራሳቸው ያልተማመኑ ሰዎች ቤተክርስቲያኗን ለእንደዚህ አይነቱ አውሬ ድርጅት አሳልፈው ሰጥቷት፣ በእውነት አሳልፈው ሰጥቷት እና የራሳቸውን ቤተክርስቲያን እዚህ እየተከሉ ነው። በራሳቸው ሰዎች እየተመሩ ነው። ራሳቸው እኮ ከአዲስ አበባም ገሌ ይምጣ ብለው ማምጣት የሚችሉ ናቸው። ወደ አሜሪካ ወደ ፈለቁ ዓለም ማለት ነው። ስለዚህ የሚገርም ነው። አሁን እኮ እነዚህ ሰዎች እኮ ወይ ሞቅ አድርገው ተምረው የቤተ ክርስቲያን ሰው ሆነው በቅዳሴው በውዳሴው በአገልግሎቱ ቤተ ክርስቲያኒቱ መድባቸው አገልግሎት ላይ እኮ ቢሰማሩ ጥሩ ነው። ለስሙ በመድረክ ላይ ሲወጡ ወይም ወደ መቅደስ ለመግባት እንዲችሉ ነው የተሰጣቸው ድቁና። ገረገራ ላይ እንዳይቆሙ ነው። ድቁና አያስቀድስ፣ ቅስናው አያስቀድስ። እንዲሁ በጅምላ እንደዚህ እየተደረገ ቤተ ክርስቲያኒቱን ወደ ድንቁርና ህይወት እንደገና አሁን በዚህ ዘመን ውስጥ ወደ ኋላ እየጎተቷት የሚገኙበት ምክንያት አደናቅሮ ለመግዛት በማስፈራራት ለመግዛት ሰው ወንጌልን አውቆ በክርስቶስ ነፃ ሆኖ ነፃነቱን አውጆ እንዳይኖር እንደገና ወደ ባርነት፣ ወደ ፍርሃት፣ ወደ ጭንቀት ውስጥ ከተውት ህዝቡን እንደ ያለ ድርጊት እየፈጸሙበት ነው የሚገኘው። ስለዚህ እነሱ አሁንም ገና በጊዜ እንትን ካልተባለ አሁንም ሂደዋል እኮ ብዙ ነገር ደርጅተዋል እኮ አሁንም በቃ ካልተባሉ ነገ ገና እና በዚህ ላይ ሳላነሳለህ የማላልፈው ደግሞ በጋዜጣቸው ያጠፋሉ። የገሃነም ደጆች ብሎ ይሄ ዳንኤል የሚባል መምህራኑን ሁሉ ሀገርም በውጭ ሀገርም ያሉትን ሁሉ አጥፍቶ ቀሲስ ገረመው ከሶት በ2603 ህዳር 26 ቀን ትእዛዝ ተፈርሞ ውሳኔ ተወስኖበታል። ውሽ ያለ አግባብ ያለ መብቱ ያለ ችሎታው ያለ አቅሙ በገሃነም ደጆች ብሎ ጋዜጣ በይሄ ስማ ጽድቅ የሚሉት ስማ ሐሰት የሐሰት አባት ጋዜጣቸው የቅጣት ውሳኔ ጥሎበታል። ይገርማል። የቅጣት ውሳኔ ሊቃጥ እንትን ግን አይታረሙም። እንግዲህ ፍርድ ቤት ከመቅጣት ውጭ ፍርድ ቤት እንኳን ሳይቀር ይሄው በዚሁ በክፉ ስራቸው እየተረደባቸው ነው። ዓለማዊው ፍርድ ቤት እንኳን በሐሰት ሰነድ በዛ ስማቸውን ያጠፋው መናፍቃን ናቸው ብሎ በጋዜጣ ስም ዝርዝራቸውን ያወጣባቸው ሰዎች ማለት ነው። ዓለማዊ ፍርድ ቤት እንኳን ይሄንን ውሳኔ ላይ ዳር ሲያደርስ የቤተ ክርስቲያንን ህልውና ይጠብቃሉ ተብሎ የተቀመጡ ሰዎች አንድ ቀን እነሱ የከሰሱትን እንኳን ክስ ዘወር ብሎ አይቶ መፍትሄ ሰጥቶበት ያውቃል። እያደበለበሉ አሁን የሉም ጠቅላላ አሁን የሉም ከነሱ ጋራ ቆመው ከነሱ ጋራ ሽርጉድ ሲሉ የነበሩ አራት ዘመን ገታቸው። ግን ያው ይተካሉ አሁንም አሏቸው እነሱ። ስለዚህ የነሱ ናቸው። እኔ አንድ ጊዜ ምን አሉ መሰለ አንድ አባት የነሱ አባት ናቸው። ምንድነው ያሉ አንተ ለምንድን ነው ከልጆቹ ጋር ተስማምተን ማትኖረው አሉኝ። እንደ አባታችን የህሊና ጉዳይ ብሎ ስላቸው ህሊና ማለት ምንድነው? አይሰራም እባክህ ልክ እንደ ጓደኞች ጥሩ ቦታ ይዘህ መኖር
ለምንድን ነው ከነሱ ጋር የምትጣለው? እነሱ ቤተክርስቲያን እየረዱ ነው። ገጠር ቤተክርስቲያን እየረዱ ነው። እንደዚህ ብለው ነው ያሉኝ። ህሊና የለም አሉኝ። አየህ ህሊናቸውን ሽጠው ለነሱ እሳቸው አስረክበው ስለተቀመጡ ህሊና የለም። ህሊና የምትለው ነገር አይሰራም አሉኝ። አየህ ይሄ አረፈው አሁን ደዋል ለመሬት አዎ ወደ መጨረሻው የሄድን ነውና በተለይ በዚህ በራሱን ማህበረ ቅዱሳን እያለ በሚጠራው ማህበር ለተገፉት ሊቃውንተ ቤተ ክርስቲያን ምክንያቱም ይሄንን ፕሮግራማችንን ብዙ ሰዎች ስለሚያደምጡት ለተገፉት ሊቃውንተ ቤተ ክርስቲያን እንደዚሁም ደግሞ ግራ ለተገቡት ምእመናን በእውነት መናፍቃን ናችሁ ምን ናችሁ ለተባሉት እርሶም እኔም በዚህ ውስጥ አልፈንበታል ክብራችን ነውና የሚያስተላልፉት መልእክት ምንድነው የሚነግሯቸው ለነዚህ ሊቃውንት እና ምእመናን? እኔ ለካህናት አባቶቼ ለመሰል መነኮሳት ወንድሞቼ ለአውዳቆናት ወንድሞቼን የማስተላልፈው ነገር ይሄ ማህበር እንግዲህ ታላቋን ቤተክርስቲያን እንደዚህ አይነት በዚህ ዘመን እንዲህ አይነት ተግዳሮት ላይ ሲጥላት እኛ ካህናት የተጠራ ነው ሲያገቡ ለመዳር ሲሞቱ ለመፍታት ሲወልዱ ክርስትና ለማንሳት ሳይሆን ለቤተ ክርስቲያን ክብር ነው መቆም ያለብን ካህናት ለቤተ ክርስቲያን ታላቋ ቤተ ክርስቲያን የክርስቶስ አካል የሆነችው ቤተ ክርስቲያን የሰጠችን ክብር የሰጠችን ገንዘብ የሰጠችን ልጅነት በቂ ነው እነሱ የነሱን ሙዳየ ምጽዋት በመጠበቅ ወይም የነሱን ስም ማጥፋት ፈርተን ከአባታችን ቤት ወጥተን በረንዳ ላይ መቆም አይጠበቅብንም ነው ብለው እስከ መጨረሻው ልንጋፈጣቸው ያስፈልጋል። ሐሰትን ይዘን አይደለም እውነትን ይዘን አባ እንዲህ አለ አባ ገሌ እንዲህ አለ ምን ገሌ እንዲህ አለ አይደለም እውነተኛ መረጃ ይዘን ይሄ ለቤተ ክርስቲያን አይደለም ለገሌ ወይም ለገሌትም አይደለም ለናባ ገሌ አይደለም እና አባ ገሌ ነገ ተጠራርገን እንሄዳለን ሁላችንም የለንም ነገ ግን ቤተ ክርስቲያኒቱ ትኖራለች። አሁን ተመልከት እነ ግራኝ አቃጠሏት እነ ዮዲት አቃጠሏት ይላሉ እነሱ እኮ ደግሞ ያለ እሳት እያቃጠሏት እኮ ነው ያለችው። መቃጠል ማለት በክብሪት መለኮስ ነው እያቃጠሏት ነው ያለችው። ስንቱን ካህናት አቃጥለው አባረሩት ከአባቱ ቤት ለዩት። ስንቶቹ ስራ በማጣት ልጆቻቸውን ስንቶቹ በተኑ ወደ አረብ ሀገር የሄዱ የቄሶች ልጆችን ያውቃሉ። ምክንያቱም አባቶቻቸው ከስራ ስለሚባረሩ የስንቱ ዲያቆናት ሚስቶች ናቸው ወደ አረብ ሀገር ስራቸውን እየቀየሩ የሄዱት ለመኖር። ስለዚህ ይሄ ማህበር እንዲህ እያደረገ ቤተክርስቲያናችንን እያወካት ስላለ ካህናት ዲያቆናት በእውነት ላይ ተመስርተን ልንጮህ ይገባል። ጳጳሳቱ ዝም ካሉ እኛ ዝም ልንል አይገባል። የድርሻችንን መወጣት መቻል አለብን። ጳጳሱ ደግፎታል ብለን እኛ ውሸት መሆኑን ካወቅንበት ካመንበት እስከ መጨረሻው ድረስ መጋፈጥ መቻል አለብን። ድቁናችን ቅስናችን ምንኩስናችን ይሄ የሚያርዘው ለዚህ ነው እንጂ ድግስ በተደገሰለት ነገር አይደለም። ጦርነትም እኮ እስከ ሞት ድረስ የታመንከውን ብለን መናገር መድረክ ላይ ነው እንዴ? እስከ ሞት ድረስ እንኳን ለሞት አይደለም እውነት ለመናገር እኮ ተርግብግደን ነው ያለነው። አሁን እውነት ተናግረን የሚደረገውን የተሰራውን መረጃ ይዘን እውነት ነው ይሄ ውሸት ነው ብለን ጥቁር ነጩን ነጭ ለማለት ፈርተን እኮ ነው ያለነው። እንኳን ሞት ስለት ሊደርስብን ቀርቶ ለዚህ እንኳን ፈርተን አረ መጡ ዝም በሉ የሚሉ ቄሶች አሉ። ይገርማል። የሚሉ ካህናት አሉ፣ መነኮሳት አሉ። እነሱ ሲመጡ ምክንያቱም ሪከርድ ያደርጋሉ በኪሳቸው ቴፕ ይዙና ሪከርድ ያደርጋሉ። እንግዲህ ምን እንደሚወስዱ አላውቅም። ያንን ወስደው ዶክመንት ያደርጋሉ። እነሱ ደግሞ ምን እንደተናገሩ ስለማያውቁ ይፈራሉ እንደዚህ። ስለዚህ ካህናት ነው አሁን መነሳት ያለበት። ጳጳሳቱ እኮ አንድ ቤት ውስጥ ተቀምጠው ምንም የሚያዩት ነገር የለም እኮ። እኛ ነን እግራችን እስከ ቀጥለ ድረስ የምንሄደው። የሚሰራውን የምናየው እኛ ነን። በመልእክተኛ አይደለም። በአይናችን የምናየው በአጥቢያ ላይ የሚሰራውን፣ በወረዳ ላይ የሚሰራውን፣ በአገረ ስብከት ላይ የሚሰራውን፣ እያንዳንዱ በገዳማት የሚሰራውን
በአድባራት የሚሰራውን ነገር የምናየው እኛ ነን። እስኪ አባቶች ይህንን ስናቀርብላቸው እስኪ የታለ በመረጃ ላይ የተደገፈ ነው ወይ እርግጥ ነው ወይ ትክክለኛ ነው ወይ ብለው ይህንን አረጋግጠው ሌላ ተጨማሪ መረጃ የሚሰበስቡ ሰው ልቀው በመረጃ ላይ ተመስርተው ሁለተኛውን መፍትሄ ጳጳሳት አልሰጡም የራሳቸው ጉዳይ ብለን የምንተኛበት ጉዳይ አይኖርም። ይህንን በእውነት በኃያሉ እግዚአብሔር ስም በታላቋ ቤተክርስቲያን ስም አዝላ ባሳደገችን ያለ እናት ያለ አባት ባሳደገችን ቤተክርስቲያን በዚች በትልቋ ቤተክርስቲያን ስም ነው የምማጸናቸው። እኔ ያቀመን ነው የማውቀውን ነገር ነው የምናገረው እንጂ ብዙዎቹ አሁን ይናገሩ ቢባል ብዙዎቹ ቢናገሩ እኮ ስራዬ እንጀራዬ የተለያየ ነገር ስለሚጎትታቸው ነው እንጂ ከኔ በላይ እኮ ብዙ ነገር የሚናገሩ ሰዎች አሉ። ከኔ በላይ ብዙ የሚያውቋቸው ግን ብናገርሳ ለአንዱ ጳጳስ ነግረው ቢያስባረሩኝሳ እንጀራዬን ባጣሳ ወደ ገጠር ብወረወረሽታ ምክንያቱም እነሱ ያሉት ተፈጻሚነት አለ። አገሬን አባረው ከተባለ ልጆቹ ተናግረው አባረርና አይደለም የሚሉት ምክንያት ፈጥረው ነው የሚያባሩት። ለምእመናን ኦርቶዶክሳውያን ምእመናን የማስተላልፈው መልእክት በእውነት እውነትን ለማግኘት ጥረት ማድረግ ያስፈልጋል። እውነቱን እውነት ሐሰቱን ሐሰት ማለት አለብን። እኔ አያገባኝም እናባ ናቸው፣ እኔ አያገባኝም እነ ቄስ ናቸው፣ እኔ አያገባኝም የቤተ ክርስቲያን አባቶች ናቸው እነሱ እያሉ እኔን ምን አገባኝ? እንደዚህ እነ ኢየሉጣ ዲያቆን አልነበረችም። ሕፃኑ ቂርቆስ ብለን በቤተ ክርስቲያን የምናከብረው ዲያቆን አልነበረም፣ ቄስ አልነበረም። እነ ቅዱስ ጊዮርጊስ ሊቀ ዲያቆን አልነበሩ ወይም ቄሰ ገበዝ አልነበሩ። ስለ ክርስትና እምነታቸው ነው የመሰከሩት። ምእመናን ናቸው እኮ። ስለዚህ ምእመናን ቤተክርስቲያን እኮ የቤተክርስቲያን ጥምረት ቁጥራን ካህናት፣ ምእመናን፣ የሰንበት ትምህርት ቤት ወጣቶች ድምር ናት እኮ ቤተክርስቲያን። ስለዚህ የሰንበት ትምህርት ቤት በሰንበት ትምህርት ቤት አባልነቱ ለቤተክርስቲያኑ ክብር ዘመቆ መቻል አለበት። ቤተክርስቲያኑ ሲደፈር ይሄ ቤተክርስቲያን ነገ ወዴት ነው የምትሄደው? ነው ማህበረ ቅዱሳንና ቤተክርስቲያን የሚል ጥምረት እስከሚያካሂዱ ነው ተወያይተው አጀንዳ ቀርጸው ጥምረትና ድርግ ብለው እስከሚደራደሩ ነው እንደምንጠብቀው። ነገ የራሱን ቤት ሰራ፣ አሁንም እየሰራ ነው። አሁን ደግሞ ከቤተ ክህነት ከአዲስ አበባ ውጪ ደግሞ ወደ ክፍለ ሀገር እየወጣ ነው። ይሄን ሁሉ አድርጎ ይኸውልህ ሐዋሳ ያለው የቤተ ክህነት ቤት ዛሬ ቤተክርስቲያን ናት የምትጠቀምበት። እነሱ ግን አዲስ አበባ ፍንጫ ላይ እየተቀመጠው እነሱ ናቸው የሚጠቀሙበት። ይሄንን እንዴት አናይም? ስለዚህ አንድ ጊዜ ወደ አንድ ጊዜ ወደዚህ አንድ ጊዜ ወደዛ አንድ ጊዜ ወደ ፖለቲካ አንድ ጊዜ ወደዚህ እያደረግን አናድርገው። ቤተክርስቲያኒቱን ከማዳን አንጻር ነው። የተቃውሞ መንፈስ ኑሮብን አይደለም። እነሱ ደግሞ እልም ብለው ይጥፉ አይደለም የምንለው። ቢያንስ እጃቸው ላይ ባለ ሕግ ይመሩ። ቢያንስ ሲኖዶሱ የሚለውን ቃል ይስሙ። ቢያንስ የበላዮቻቸውን ያክብሩ። እንዴ አባትና እናትህን አክብር የሚል ሰነድ ይዘን እነሱ እገሌ ምን አገባው አባ ገሌ ምን አገባው እየተባለ የጎረምሳ ጥርቅም በከረባት ታንቆ ቤተክርስቲያን ውስጥ ገብቶ እንዴ የሚሰራው ስራ ነው እንዴ? ይሄ ሁሉ ድርጊት እኮ ቤተክርስቲያኗን እየገደለ ነው። ነገ ምን አይነት ቤተክርስቲያን ናት የምናስረክባት? ምን አይነት ቤተክርስቲያን ናት? ስለዚህ ይህንን የቤተክርስቲያን ሸክም እያንዳንዳችን ላይ ወድቋል በዚህ ዘመን። አሁን ደጋፊ ተቃውሞ አይደለም። ለመደገፍም ትክክለኛው መደገፍ ያለበትን ነገር እንደግፋለን። አላማቸው በትክክል የምንቃወመውን ነገር ደግሞ መቃወም መቻል አለብን እንጂ የማህበሩን እኩል ምግባር እኛ በዚህ በጥቃቅን በሚያደርጋቸው ነገሮች ሸፍነን የቤተ ክርስቲያኗን ክብር አሳልፈን መስጠት ግን አንችልም። ይከለክለናል፣ ሞራልን ይከለክለናል። ስለዚህ በሃይማኖታችንም በሞራላችንም ግዴታ ስላለብን ነው ይሄን ነገር ማለት የምንችለው እና ለምእመናኑ እውነቱን ወቁት። ቤተክርስቲያኒቱ ማህበረ ቅዱሳን በመኖሩ አይደለም የኖረችው። የገጠሩ ካህን
እርሻ እያረሰ ከነጭቃው እየበላ የሚያርሰው ገበሬ ነው። ያ ገጠር ያለው ነው ያጸናችን ቤተክርስቲያን ገጠሩን ገዳሙን ጠብቆ ያቆዩ። ዛሬ ማህበረ ቅዱሳን በመኪና ተሽከርክሮ ሄዱ አይደለም። እንደውም እነሱ ጠብቀው ያቆዩትን ዛሬ ያለ በአትራፊነት እየቸበቸበው ነው የሚገኘው። የብራናውን መጽሐፍ እየቸበቸበ እያስተረጎመ ተቀመኞቹን እያስተረጎመ ሊቃውንቱ አስቀምጦ እነዚህ ሊቃውንት የተሰበሰባቸው ይሄንን እንዲተረጉሙ የትርጉም ስራ ኤዲቶሪያል ቦርድ የሚባል የሊቃውንቱ ጉባኤ አቋቁሞ ማለት ነው የራሱ እና ይሄን ሁሉ በደል ስንት ቤተክርስቲያን ነው በዚህ ዘመን የምትኖረው? ስለዚህ ይሄንን ይግባን አጥንታችንን ሰብሮ ይግባን የቤተክርስቲያናችን ችግር። ይሄ ካልገባን የችግሩ ተጋሪ ካልሆን የጥቅሙም ተካፋይ ለመሆን ያስቸግራል። ስለዚህ እኛ ምዕመናንም ይሁን ካህናትም ይሁን ቤተክርስቲያንን በዚህ ቤተክርስቲያን ውስጥ ማለፍ ያለብን ስራ ሰርተን ነው። ትክክለኛ ስራ ሰርተን ነው። ነጩን ነጭ ጥቁሩን ጥቁር ሌባውን ሌባ እውነተኛውን ደግሞ እውነት ብለን እንትን ማድረግ አለብን። ስለዚህ ስጋን የሚገሉትን ነው መስራት ያለብን። ስጋን የሚገሉትን ፍሩ። በማለት ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን እኮ አትፍሩ ነው ያለው። እልክ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ኃያሉን አምላክ በዚህ ቤተክርስቲያን ነግሶ የሚኖረውን አምላክ እሱን መፍረት ጠርተን ለቤተክርስቲያናችን ክብር ዘብንቁም ነው። ይኸውም የተሳሳተውን ተሳስተሃል ታረም እያልን ነው። እውነቱን በፊት ለፊቱ እየነገርን ነው። እኔ ከፈለጋችሁ ስልኬን ውሰዱ። ይሄን መረጃ ለምትፈልጉ እኔ ዝም ብዬ በዚህ በደቂቃ ለፍልፌ የምቆይ አይደለሁም። መረጃውን ከፈለጋችሁ እሰጣችኋለሁ። እየዋሹበት ያለውን ሰነድ ደግሞ እንሰቅላችኋለን ከተፈለገ አንብቡ። ማንበብ ከቻላችሁ ማለት ነው። ይሄንን ነው የምለውና ይሄንን ነው እኔ ለምእመናን ለካህናት ማስተላልፈው። በእውነት አባ እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር በእውነት የቤተ ክርስቲያን አምላክ ይጠብቅልን፣ አገልግሎቶን ያስፋልን። ወደፊትም በእነዚህና በሌሎችም ጉዳዮች ላይ ተጨማሪ ውይይት እንደምናደርግ ተስፋ እናደርጋለን። አድማጮቻችን ከአባ ኃይለ ሚካኤል ጋር ያደረግነውን ቃለ ምልልስ እዚህ ላይ እናቆማለን። አሁን ወደ ፕሮግራም መሪው እመልሳችኋለሁ። እግዚአብሔር ሰላም ያሳድረን። አሜን። እግዚአብሔር ይክብርልን። ቀሲስ መላኩ ሊቀ ኅሩያንና አባ ሁለታችሁንም እግዚአብሔር ያክብርልን። በእውነት የሚገርም ነገር ነው ዛሬ የተማርነው። አድማጮቻችን የእግዚአብሔር አምላካችን ጸጋና ሰላም ከሁላችን ጋር ይሁን። እኔ መጋቢ ሐዲስ መምህር ልዑለ ቃል ነኝ። ወደ አሁን ፕሮግራማችን እያጠናቀቅን ነው። ወደ ማጠቃለያው ከመሄዳችን በፊት አንድ መዝሙር ይኖረናል። እህታችን ዘማሪት ዘርፌ አንድ መዝሙር ትዘምርልናለች። ከሁሉ አስቀድሞ ይህን ስለ ቤተ ክርስቲያን የሚያሳስብ መልእክት ላስተላልፉልን አባት በእውነት ረዥም ዕድሜን ይስጥልን። ቤተ ክርስቲያን በአንድነቷ መቀጠል አለባት። ህብረቷ መጽናት አለበት። ይሄ አሁን ያለው በችግር ምክንያት የተፈጠረው ልዩነት ሲያሳስበን ጨርሶ ቤተ ክርስቲያንን በይዘት የሚያጠፋና አስተዳደሯንም የሚደመስስ እንዲህ አይነት የተደራጀ መዋቅር ተሰርቶ እዚህ ሁኔታ ላይ መድረሳችንና ለራሱ ይህን መስማታችን የሚያሳፍርና የሚያሳዝን ነገር ነው። የምእመናን ሁሉ ጸሎት ያስፈልጋል። ሁሉም ደረጃውን ጠብቆ ለቤተክርስቲያን የሚጠቅም ስራ እንዲሰራ ልንጸልይ ይገባል። ይህ ፕሮግራም ቀጣይ ነው። በሚቀጥለው ሳምንት ሌላ የቤተክርስቲያን ሙያ ያላቸው ብዙ ታሪክ የሚያውቁ ባለሙያ ሰው ጋብዘናል። እንደዚሁ ሰዓት አክብራችሁ እንድትገኙ ሳምንትም እንጋብዛችኋለን። በአብይ ጾም የተለየ ጉባኤ ይኖረናል። ትምህርታዊ ጉባኤ ነው የሚኖረን በየሳምንቱ ሐሙስ። ስለዚህ ሁላችሁም በዚያ ፕሮግራም እንድትሳተፉ አሳስባለሁ። በተረፈ አሁን ወደ እህታችን ወደ ዘማሪት ዘርፌ መዝሙር እንሄዳለን። እህታችን በመስመር ላይ ያለሽ? አዎ አለኝ። እሺ ቀጥይ መዝሙሩ። እሺ እንዴት አመሻችሁ? አብረን እንዘምራለን የምትችሉት። ከአብ ዘንድ የነበረው ለእኛም የተገለጠው ከአብ ዘንድ የነበረው ለእኛም የተገለጠው
የዘላለም ሕይወትን እንመሰክራለን የዘላለም ሕይወትን እንመሰክራለን የተዛመደን እግዚአብሔር ቃሉ ደሙ ያነጻን ከኃጢአት ሁሉ ዛሬም በሥጋ አለ በሰማይ በአብ ፊት ሆኖ ስለኛ ሊታይ ስለ እውነት ቃል የሰማነውን በዓይናችን የተመለከትነውን የዳሰስነውን በእጆቻችን ለፍጥረት ሁሉ እንሰብካለን ከአብ ዘንድ የነበረውን ለእኛም የተገለጠውን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወትን እንመሰክራለን የዘላለም ሕይወትን እንመሰክራለን ኅብረት ስላለን ከጌታ ጋር ብርሃናችን በሰው ፊት በራ እብድ ብንባል ባላመኑቱ ይስማን ዓለሙ ይህ ነው እውነቱ ስለ እውነት ቃል የሰማነውን በዓይናችን የተመለከትነውን የዳሰስነውን በእጆቻችን ለፍጥረት ሁሉ እንሰብካለን ከአብ ዘንድ የነበረውን ለእኛም የተገለጠውን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወትን እንመሰክራለን የዘላለም ሕይወትን እንመሰክራለን ሕይወት ተገልጧል አይተንማለን ቃል ከሥጋ ጋር ተዋህዷል የዓለም መድህኑ ሆኖልን ቤዛ ተትረፈረፈ ጽድቃችን በዛ ስለ እውነት ቃል የሰማነውን በዓይናችን የተመለከትነውን የዳሰስነው በእጆቻችን ለፍጥረት ሁሉ እንሰብካለን ከአብ ዘንድ የነበረውን ለእኛም የተገለጠውን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወትን እንመሰክራለን የዘላለም ሕይወትን እንመሰክራለን አሜን ዝማሬ መላእክት ያሰማልን እህታችን እግዚአብሔር ያክብርልን አሁን በቀጥታ ወደ ጸሎቱ ነው የምንሄደው ምዕመናን ስለ ትዕግስታችሁ እግዚአብሔር ያክብራችሁ የምስጋና ጌታ እግዚአብሔር ሁላችንንም ይጠብቀን የአባታችን መስመር ላይ ያሉ እሺ
አሁን በቀጥታ ወደ ጸሎት እንሄዳለን። ሁላችንም ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና ጌታ የክብር ባለቤት እግዚአብሔር ሆይ ስለ ቸርነትህ ስለ ምሕረትህ እናከብርሃለን፣ እናመሰግንሃለን። ጌታ እግዚአብሔር ሆይ አንተ የቤተ ክርስቲያን ራስና ጠባቂ ነህ። የቤተ ክርስቲያንም ሰብሳቢ አንተ ነህ። ለአካልህ ለቤተ ክርስቲያንም የምታስብላት አንተ ነህ። በደምህ ያጠብካት በቃልህ የቀደስካት አንተ ነህ። ዛሬም ቤተ ክርስቲያንን በምሕረትህ እንድትጠብቃት ለቤተ ክርስቲያን የሚተጉ እረኞችንም እንድታስነሳ ፈቃድህ ይሁን። አምላካችን እግዚአብሔር ሆይ ቤተ ክርስቲያናችንን ከመለያየት ከመበታተን ጠብቀህ ከአባቶቻችን እንዳገኘናት እኛም ለልጆቻችን የምናስረክባት የተቀደሰች ጉባኤ ሆና ያንተም ስም እየከበረባት እንድትኖር ፈቃድህ ይሁን። አምላካችን እግዚአብሔር ሆይ በሀገራችን በኢትዮጵያም በመላውም ዓለም ተበትና የምትገኘው ክርስቲያንን በምሕረትህ በይቅርታ አንተ እንድትሰበስባት ክብርም ሞገስም እንድትሆናት ፈቃድህ ይሁን። ጌታ ሆይ ስለ አባቶቻችን ስለ ቅዱሳን ሁሉ ጸሎት እንለምንሃለን። ደማቸውን አፍሰው ቃልህን ስለዘሩት ስለ ሰማዕታትም እንማጸንሃለን። ጌታ ሆይ አንተ ለቤተ ክርስቲያን ቃል ገብተሃልና እስከ መጨረሻው ከእሷ ጋር እንደምትሆንም ተናግረሃልና እስከ መጨረሻው አብረህ እንድትሆን ፈቃድህ ይሁን። ለዚህ ለዛሬው ጉባኤ ምክንያት የሆነውን ማህበርም አንተ የልጆቹን አእምሮ ወደ አንተ እንድትመልሰውና ለቤተ ክርስቲያናቸው በእውነት እንዲያስቡ ከአባቶቻቸውም ስር ሆነው እንዲያገለግሉ አእምሯቸውን መለወጥ የሚቻል አምላክ ነህና ዓይነ ሕሊናቸው እንድታበራ ፈቃድህ ይሁን። ለቤተ ክርስቲያን መበታተንና መለያየት ሳይሆን ለአንድነት ለነፍሳት መጥፋት ሳይሆን መሰብሰብ ምክንያት ልታደርጋቸው ይቻልሃልና ጌታ ሆይ አንተ የወንድሞቻችንና የእህቶቻችንን አእምሮ እንድታበራ እንለምንሃለን። የቤተ ክርስቲያን አምላክ እግዚአብሔር ሆይ ስለ ምሕረትህ ስለ ይቅርታ ተመስገን። ስለዚህ ምሽት እናመሰግንሃለን። ምስጋናና ክብር አምላክ መባልና ስግደት አምላካችንና ፈጣሪያችን ነው ለአምላካችን ላንተ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሠረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። የሳምንት ሰዎች በለን። እግዚአብሔር ያክብርልን። ሳምንት በሰዓቱ 6 ሰዓት ላይ እንገናኝ። ጉባኤው ይቀጥላል። እግዚአብሔር አይለየን። ደህና ሁኑ።
መናሁ ማየተ ጽጌ ስሙር ተፈጸመናሁ ተፈጸመናሁ ማሌተ ጽጌ ስሙር ተፈጸመናሁ አስመኪ ቦቱ አስመኪ ቦቱ ንግሥተ ሰማይ አስመኪ ቦቱ አስመኪ ቦቱ ንግሥተ